ይሰማል። እሺ ኦኬ ይሰማል። ይሰማል። እሺ ስሜ ነብዩ በእውቀቱ ይባላል። ኒውዮርክ ዩኒቨርሲቲ አቡዳቢ ካምፓስ አድሚት ተደርጌያለሁ። የሃይ ስኩል የጨረስኩት ሐዲስ ዓለማየሁ ስፔሻል ቦርዲንግ ስኩል ነው። ይሄን ይመስላል። ጀስት ሜቢ ከኢሲ አንጻር ከአካዳሚ አንጻር ኦኬ ለእኔ አይ ቲንክ ይሄ ኢኩዌሽን እንደየ ኮሌጆቹ ዲፔንድ ያደርጋሉ ብዬ አስባለሁ። ላይክ የሆኑ ኮሌጆች የሆነ ክራይቴሪያን በጣም ፎከስ አድርገው እዛ ጋ በጣም የሚያተኩሩ ኮሌጆች አሉ። አንዳንድ ኮሌጆች ደግሞ ሌላ ፓርት ኦፍ አፕሊኬሽንን ፎከስ አድርገው እዛ ጋ በጣም ትልቅ የሆነ ቫልዩ የሚሰጡ ኮሌጆች አሉ። ነገር ግን ፎር ኤንዋዩ አቡዳቢ አይ ቲንክ ለእኔ በጣም ጥሩ አፕሊኬሽንን ስታንድ አውት እንዲያደርግልኝ ረድቶኛል ብዬ የማስበው ማይ ፐርሰናል ኢሴ ነው። እና ግን አዝ ኢን ጀነራል እንደ ዩኒቨርሲቲ ካየነው እንደ ኤንዋዩ አቡዳቢ ማለት ነው እነሱ ስኮር በጣም ያያሉ። የቴስት ሪዛልቶችን በጣም ቫልዩ ያደርጋሉ። ላይክ አሁን ለምሳሌ ኢንትራንስ ከኢትዮጵያ አይ ቲንክ ብዙ ኮሌጆች አያዩም ኢንትራንስ፣ ግን ኤንዋዩ አቡዳቢ ኢንትራንስ ስኮራችሁ በጣም ፕሪቲ ጉድ የሆነ ስኮር ካላችሁ በጣም ትልቅ የሆነ አፕሊኬሽናችሁን በጣም ቡስት ያደርገዋል። ነገር ግን ሰው እዚህ ጋር የሚሸወደው ብዬ የማስበው ላይክ ኤንዋዩ አቡዳቢ ስኮር በጣም ኢንትራንስ ትልቅ ውጤት ካላቸው ቀጥታ ላይክ ቀጥታ ዝም ብሎ የገቡ ይመስላቸዋል ነገር ግን ሬል ጋር የምናየው እንትን ምንድነው ኤንዋዩ አቡዳቢ ከሌሎቹ እንትኖች ለየት የሚያደርገው አድሚሽኑ ሌሎች ናችሁ ጋር በጣም ኳሊቲ ካዩበት ኢሴያችሁ ጋር ኦር ሰምቲንግ የሆነ ፓርት ጋር የሆነ ጥሩ ኳሊቲ ካዩላችሁ የሆነ ስኮራችሁ ጋር ብዙ ዲፔንድ አያደርጉም። ኤንዋዩ ግን የሚፈልገው በጣም ፕሪቲ ጉድ የሆነ ኢንትራንስ ስኮር አዝዌላስ የሆነ ኤስኤቲም ከወሰዳችሁ ጥሩ ኤስኤቲ ካላችሁ በጣም ቡስት ያደርገዋል። ግን እነሱ የሚፈልጉት
በጣም ጉድ የሆነ ስኮር ፕላስ ጉድ አፕሊኬሽን ነው። ከሌሎቹ አይ ቲንክ ከሌሎቹ ዩኒቨርሲቲ ለየት የሚያደርገውም ዩኒቨርሲቲውን ይሄን ነው። ሁለቱንም ስኮሩንም አፕሊኬሽናችሁ ላይክ ኢሴ አክቲቪቲያችሁ ምናምን ሁለቱንም በጣም ጉድ የሆነ እንትን ሲኖራችሁ የሁለቱ የተቀናጀ ኢፌክት ነው የእናንተን አድሚሽን ሊያስገኝላችሁ ብዬ ገስ ማድረገው ያ ነው። በቃ እኔ ባለኝ ኤክስፒሪየንስ ኦኬ አይ ቲንክ ያ ኤክስትራ ከሪኩለር ኢትዮጵያ ውስጥ ላይክ እንደ ሌሎቹ ሀገራት ላይክ አይቲ አሉ አንዳንድ ኮሚኒቲ ስኩሎች ኢንተርናሽናል የሆኑ ስኩሎች እነዛ ጋር እንደዚህ አክሰስ ምናምን ሊኖር ይችላል። ነገር ግን ሞስት ፓርት ኦፍ ኢትዮጵያ ብዙ እንትን አክሰስ የለም ለእንደዚህ አይነት ሶ አንዳንድ ጊዜ ላይክ አሁን እኔም የነበርኩበት ስኩል ብዙ ዛስማች እንትን የለውም ነበረ። እንደዚህ አይነት ኦፖርቹኒቲዎች ብዙ አልነበሩ። ግን ይሄ አንዳንድ ጊዜ ምንድነው የሚባለው የሆነ ጥሩ ያለበት አስቸጋሪ በሆነ አትሞስፌር ውስጥ በጣም ጉድ የሆነ ኦፖርቹኒቲዎችን መፍጠር አለ አይደለ? ላይክ እንደዛ አድርገህ አንተ የሆነ የተመቻቸ ነገር ብቻ ሳትጠብቅ አንተ ራስህ እነዛን የተመቻቸ ነገሮችን ክሬት ማድረግ ትችላለህ ብዬ አስባለሁ። ለምሳሌ አሁን ኤክስትራ ከሪኩላር ስኩሉ ጋር የሆኑ ክለቦች ባይኖሩ ኦር ሰምቲንግ ላይክ ዛት አንተ ኢንቮልቭ ልታደርግባቸው የምትችልባቸው ነገሮች ጋር ብታጣ ምናምን አንተ ላይክ የሆነ እንትኖች እነዛን የሌሉትን እንትኖች አንተ ክሬት ማድረግ ትችላለህ። ለምሳሌ አሁን ክለብ ክሬት ማድረግ ትልቅ የሆነ ኤክስትራ ከሪኩላር ነው። የሆነ እንደውም የሆነ የተፈጠረ ክለብ በሌላ ሰው ክሬትድ የሆነ ክለብ ጆይን ከማድረግ ይልቅ አንተ ፋውንደሩ ሆነ ራስ ሊደሩ ሆነ ያን እንትን ብታስኬደው ኤቢት በጣም ዩዝፉል ይሆናል። እንደውም የተፈጠረ ክለብ ጋር ጆይን ከማድረግ ማለት ነው። እና ኤክስትራ ከሪኩላር ደግሞ ላይክ በቃ ኤኒቲንግ የሆነ ከአካዳሚክ አትሞስፌር ውጭ ያለ የምትሰራቸው አክቲቪቲዎች ኤኒቲንግ ሊሆን ይችላል። እና ላይክ የሆነ ኢትስ ኖት በቃ ስፔሲፊክሊ የሆነ እንትን ልታደርገው የምችል ነገር አይደለም። ይሄ ተብሎ ሊሚት የተደረገ እንትን ስላልሆነ የተለያየ ከትምህርት ውጭ የምትሰራቸውን ኤኒቲንግ ሜንሽን ማድረግ ትችላለህ። ለምሳሌ አሁን ሚውዚካል ኢንስትሩመንት ለምሳሌ አሁን ቤት ውስጥ የለመድከው ሚውዚካል ኢንስትሩመንት ሊኖራችሁ ይችላል። ያ ለምሳሌ አሁን ትልቅ የሆነ ኤክስትራ ከሪኩላር ሊሆናችሁ ይችላል። ሚውዚካል ኢንስትሩመንት መጫወት የሆነ ለምሳሌ ዋሽንት ሰምቲንግ የሆነ ምንድነው በገና ምናምን ብዙ እንትኖች አሉ። እንደዛ አይነት መጫወት በራሱ እንደ ኤክስትራ ከሪኩላር ኮንሲደር ይደረጋል። ከዛ ውጭ ፉትቦል ምናምን ጋር ኢንቮልቭመንት ካላችሁ ስፖርት ጋር ምናምን በቃ ኤኒቲንግ ከአካዳሚክስ ውጭ ያንተ ኢንቮልቭመንት ያለበትን ነገር ሜንሽን ማድረግ ስለምችል የግድ ስኩሉ የሆነ ኦፖርቹኒቲ ከሌለው ምናምን ብለህ አንተን ሊሚት ልታደርገው አይገባም። ሌሎችን ኢቭን በቃ ያንተ ያንገር የሆኑ ልጆችን መንከባከብ በራሱ ኢስ ዋን ኦፍ ኤክስትራ ከሪኩላር አክቲቪቲስ እና በቀጥታ የሆነ በስኩል ደረጃ የሆኑ እንትኖችን ምናምን ለማድረግ እንትን ማድረግ በቃ ያን በዛ ሌብል ብቻ መሆን የለበትም። ሰው አንተ ኤኒቲንግ ከአካዳሚክ አትሞስፌር ውጭ የሰራቸውን ነገሮች እንደ ኤክስትራ ከሪኩላር ሜንሽን ማድረግ ስለሚቻል ስኩሉ እንትን ባይኖረውም አንተ ሌሎችን ክሬት እያደረግ ከአሁን በፊት ያሉ ኤክስፔሪየንሶች ሊኖሩ ይችላሉ። እንደዚ አይነት ነገሮችን በመጥቀስ ኤክስትራ ከሪኩላር ማድረግ ትችላለህ ማለት ነው። ኦኬ እዚህ ጋር እንዳልከው ብዙ ተማሪዎች ሚስቴክ ይሰራሉ አክቲቪቲ ሊስት ሜንሽን በሚያደርጉበት ጊዜ አይ ቲንክ ዘ ፈርስት ቲንግ እዚህ ጋር የሚሰሩት ሚስቴክ ብዬ የማስበው
ታይም አንተ እንደጠቀስከው ታይሙን ምን ያደርጋሉ የሆነ አክቲቪቲ ሊስት ጋር ምን ያህል አወር ፐር ዊክ እንደምትሰራው ያን አክቲቪቲ ሜንሽን ታደርጋለህ እና ብዙ ሰው ላይክ ያን አክቲቪቲ ለምሳሌ አሁን በቀን የሆነ ለምሳሌ አቬሬጅ አንድ ሰው ወደ 8 ሰዓት ምናምን ይተኛል ተብሎ ይታሰባል። ከዛ ውጭ ያለው ለዲነር ለላንች ምናምን የምታጠፈው ታይም አለ፣ ሪዲንግ የምታጠፈው ታይም አለ። ምክንያቱም ኤክስትራ ካሪኩላር ብቻ እየሰራ አትኖርም። ዋና እንትንህ አካዳሚክሱ ነው። ሶ አካዳሚክሱን ጨርሰ ከዛ በኋላ ለናፕ የሆነ ታይም ሰጠኸው፣ ለምግብ ለንጽህና ኦር ሰምቲንግ ለእንደዚህ አይነት ነገሮች ታይም ሰጠኸው። ከዛ ውጭ በቀን ሊተርፍ ይችላል ተብሎ የሚታሰበው ታይም ሬንጅ አለ አይደለ? ከዛ ሬንጅ ውጭ እንትን ለማጋነን ተማሪ ምን ያደርጋል? የሆነ አክቲቪቲ 7 አወር ፐር ዊክ ሰራዋለሁ ይላል። ከዛ እንደዚህ ያድርግና የሁሉንም ወደ አይ ቲንክ 10 አክቲቪቲ ሊስት ሴክሽን ስለሚሰጥ እንደዛ 10 እንትኖችን ሜንሽን እንድታረግ 10ሩ ጋር ያን ሰማፕ ስታረገው ከዊክ ካለ ታይም ሁሉ በቃ ትርፍ ላይክ መቼም አንድ ተማሪ ቶታሊ ከአካዳሚክሱ በላይ ለኤክስትራ ካሪኩላር ይሰጣል ተብሎ ኤክስፔክት አይደረግም። ሶ ያን ታይም በምደምርበት ጊዜ የሁሉንም አክቲቪቲ እንደዚህ ከሚታሰበው በላይ በጣም ኤግዛጀሬት የሆነ ነገር ክሬት ይደረጋል እና ያን እነሱ ቀጥታ አውቶማቲክሊ ሪጀክሽን ነው የሚያስከትለው እንደዚህ አይነት እንትኖችን። ሶ ኦነስት ሆነ ላይክ አሁን ለምሳሌ እንዳልኩ ቅድም ህፃን ልጅ መንከባከብ ኢት ካን ቢ አን ኤክስትራ ካሪኩላር አክቲቪቲ እና አሁን ያን ታይም የሆነ ታይም በቃ ኦነስት ሆነ ቀጥታ አንተ ለዛ አክቲቪቲ እኮ ራስህ ታይም ሰጠዋል፣ ግን ያን ታይም እነሱ በጣም የሆነ ቫልዩ እንዲያደርጉት ብለህ ኤግዛጀሬት ለማድረግ ምናምን ነው ያን ሚስቴክ የምትሰራው። ሶ እነሱ የሚፈልጉት ደግሞ ኤግዛክትሊ ሁ ዩ አር የሚለውን ነው እና አንተ የሰራውን አክቲቪቲ ዝም ብለህ ቀጥታ የሆነ ኤግዛክትሊ የሰጠውን ታይም ማኔጅ አድርገህ ለምሳሌ ህፃን ልጅ በቀን ለ30 ደቂቃ ልትንከባከብ ትችላለህ። ዊዝን አ ዊክ 7 ታይምስ 30 ሚኒትስ ያን ያክል ታይም ከሱ ጋር ስፔንድ ያደርጋል እና ያ እንደ በዊክ ደረጃ ስታስበው በጣም ትልቅ የሆነ ታይም ነው። አንተ እዛ ጋር እንትን ያደረከው ያን እንትን ለማድረግ ያን አክቲቪቲ ፐርፎርም ለማድረግ ማለት ነው። ሶ አንደኛ ሚስቴክ ይሰሩበታል ተማሪዎች የማስበው እዚህ ጋር ነው። ሁለተኛ ደግሞ ወርድ ሊሚት አለው ኤክስትራ ካሪኩላር ሜንሽን ለማድረግ በካራክተር ነው አይ ቲንክ እና ያን ካራክተር በቃ የሆነ ነገር ስትጽፈ ሌላ አንተ መግለጽ እየፈለክ በወርድ ካራክተር ያን ካራክተር ሊሚት በማለፈ ብቻ ሜንሽን የማታደርጋቸው ነገሮች አሉ እና ሌላ ፓርት ኦፍ አፕሊኬሽን ጋር አዲሽናል ኢንፎርሜሽን ጋር አክቹሊ መግለጽ ይቻላል፣ ግን ያን ፓርት ለሌላ ለመጠቀም አክቲቪቲ ሊስትን በደንብ ወርድ ዩዜጅ ጋር የሆነ በጣም ሴሌክቲቭ መሆን አለብህ። ወርድ ዩዜጅ ጋር እንዳልኩ ካራክተሮቹ ትንሽ ስለሆኑ ሶ ያን ካራክተር ሊሚት እንትን ለማድረግ በጣም የምትጠቀማቸውን ወርድ ሴሌክቲቭ የሆነ ወርድ መጠቀም ያስፈልጋል ብዬ አስባለሁ። ኦኬ አይ ቲንክ ፐርሰናል ኢሴ ለአፕሊኬሽኑ ሜን ፓርት ነው ተብሎ ኮንሲደር ይደረጋል በብዙ አድሚሽን ኦፊሰሮች እና አይ ቲንክ ፐርሰናል ኢሴ ጋር የሆነ ላይክ እነሱ የሚፈልጉት ጀስት ሪፍሌክት ሁ ዩ አር አስ ኤ ፐርሰን የሚለውን ነገር ነው። አንተ ያለህን ፐርሰናሊ ከሌላ ሰው ሪኮሜንዴሽን ሌተር ምናምን ነገሮች ውጤት ምናምን ስላንተ ያወራሉ፣ ግን አንተ ራስህ ስለ ራስህ እንድታወራ የሚሰጥ ሴክሽን ነው። ሶ እዛ ጋር ሻይን አውት ለማድረግ አሁን ብዙ ኢሴዎች ብዙ ሰው ሰምቷል። በቃ የሆነ ሪድ ስታደርጋቸው እነዛን ኢሴዎች በጣም ሻይን አውት የሚያደርግ እንትን አለው፣ ነገር ግን ስለ እሱ አያወራም ስለ ሰውየው ማለት ነው። እና እንደዚህ አይነት በሚሆኑበት ጊዜ አውቶማቲክሊ እንዳልኩ እንደቅድሙ በቃ የሆነ ቦርድ ያደርጋል እና እነሱ ቀጥታ አፕሊኬሽኑን ከማንበብ ሁሉ አይጨርሱትም ሁሉ እንደዚህ አይነት ሲሆን እና አንተ አይ ቲንክ ማድረግ ያለብህ ብዬ የማስበው ኤሴያችሁን ስትጽፉ ጀስት በቃ ስለ የሆነ ኤሴያችሁን ትጽፋላችሁ። ድራፍት ካደረጋችሁት በኋላ እያንዳንዱ ፓራግራፍ የሆነ ሰምቲንግ በህይወታችን የተፈጠረ ነገር አለ ያ እንደዚህ ሆነ ብለህ ሳይሆን ጀስት ያን ከሆነ በኋላ ያ ሌሰን ያ አክቲቪቲ አንተን ምን አስተማረ የሚለውን ነገር ሜንሽን ማድረግ አለብህ ብዬ አስባለሁ እና
እነሱ አይነቶቹ ጋር በቃ ፎከስ ማድረግ ነው ያለብህ እና ኔሬቲቭ እና ሞንታጅ ስትራክቸሮችን ተጠቅመ ጀስት ዋና ታርጌቱ ፐርሰናል ኢሴ ጋር አንተን አሴ ፐርሰን ምን በቃ የሆነ አክቲቪቲ አንተን ዋት ቲች ሲው ምናምን የሚለውን ነገር ብቻ ነው የሚፈልጉት እና አንተ አሴ ፐርሰን ራይቲንጉ እንደ ራይተር በቃ ኔት የሆነ ስራ እንድታቀርብ ምናምን አይፈልግም። ጀስት አንተ የሆነ ነገር አጋጥመዋል ያን ያጋጠመ ነገር ምን አንተን አስተማረ የሚለውን ነገር ብሪፍሊ ኤክስፕሌን ካረግ ዛት በቃ ጉድ የሆነ ፐርሰናል ኢሴ ነው ብዬ አስባለሁ። እሺ ቀጣዩ ጥያቄ ብዙ ተማሪዎች አፕሊኬሽን ሲሞሉ ከመሰልቸት የተነሳ አዲሽናል ኢንፎርሜሽን ሴክሽንን ብዙ ሲጠቀሙበት ኢፌክቲቪቲ በደንብ ሲጠቀሙበት አናይም እና በአንተ ፐርስፔክቲቭ መሰረት እንዴት ነው ተማሪዎች አዲሽናል ኢንፎርሜሽን ሴክሽንን እንዴት ዋይዝሊ ሊጠቀሙት ይችላሉ? ከዛም በተጨማሪ ደግሞ እንዴት ለአፕሊኬሽናቸው ኮንቴክስት ሰጠው መገባት ያለባቸውን ነገሮች ማካተት ያለባቸው ነገሮችን አዲሽናል ኢንፎርሜሽን ሴክሽን ላይ እንዴት ይጠቀሙታል? ጉድ ኩዌስችን። ኦኬ ቅድም እንዳልኩ አዲሽናል ኢንፎርሜሽን ያ እንዳልከው ብዙ ተማሪ አይጠቀምበትም ያን ሴክሽን። ግን እኔ ፐርሰናሊ አዲሽናል ኢንፎርሜሽን ሴክሽኑ አይ ቲንክ ዘንድሮ ሊሚት ተደርጓል መሰለኛ ወደ 300 ምናምን ወርድ አምና 650 ነበረ። ያ ሶ አሁን ያምና እኔ 650 ምናምን ወርድ ነበረው አምና ሊሚት የነበረው በጣም ዊች ኢዝ በጣም የምትፈልገውን ነገር ብሪፍሊ ኤክስፕሌን ማድረግ የሚበቃ ወርድ ነው። አናዘር ኢሴ የምታደረግ ኢሴ 650 ወርድ አለ፣ ይሄኛው ሌላ 650 ወርድ ማለት ስላንተ ኦልሞስት የምትፈልገውን ነገር ኤክስፕሌን ለማድረግ የሚያስችል ወርድ ሊሚት ነው አይ ቲንክ። እና አዲሽናል ኢንፎርሜሽንን በደንብ መጠቀም ያስፈልገው ብዬ ማስበው ሌላ ፓርት ኦፍ አፕሊኬሽን አሉ አክቲቪቲ ሊስት ጋር ምናምን ኢሴ ጋር የሆነ የጠቀስከው ነገር አለ፣ ሪኮሜንዴሽን ሌተር ጋር ቲቸሩ ስላንተ ተናግሯል። ከዛ ሁሉ እንትን ውጭ የሆነ ደግሞ አሁን ለምሳሌ አክቲቪቲ 10 አክቲቪቲ ሊስት ብቻ ነው ሊስት እንዲታረግ የሚፈቀድልህ። ሶ ከ10 ውጭ አንተ ኢንቮልቭ አድርገህ ሊሆን ይችላል ላይክ ብዙ ታይም የማይፈጁ ምናምን ነገሮች ጋር እነዛ ጋር ኢንቮልቭ አድርገህ ሊሆን ይችላል። ግን ያን አንተ ሜንሽን ብታረጋቸው አንተን የሆነ ነገር የሆነ ቫልዩ አድ ሊያደርጉልህ ይችላሉ አፕሊኬሽን ጋር። እና ከዛ ውጭ እኔ ፐርሰናሊ ተጠቅሜበት የነበረው በትምህርት ቤት ደረጃም የሆኑ ኮምፒቲሽኖች ነገር ነበሩ። እንደዚህ አይነት ኮምፒቲሽን ኦነር ጋር የገለጻቸው ኦነር ሴክሽን ጋር አሁን የሆነ ሊስት እንድታረጉ የሆነ ስፔስ አለው ሊስት እንድታረጉ ዊን ያረጋችሁት ኮምፒቲሽን ካለ ምናምን ነገር ግን እዛ ጋር አሁን ምን ዊን እንዳረጋችሁ ስንተኛ ክፍል እንደሆነ ምናምን ብቻ ነው የሚጠቅስላችሁ እዛ ጋር። ሶ ያን እንትን አዲሽናል ኢንፎርሜሽን ጋር ትሄድና የሆነ ኮምፒቲሽኑ ስለዛ ኮምፒቲሽን ብሪፍሊ እንዲያውቁላችሁ ያን እንትን መጠቀም ትችላላችሁ። ለምሳሌ አሁን ኢንትራንስ ስኮር ምናምን ተፈተናችሁ ጥሩ ውጤት ካላችሁ ስለ ፈተናው አሁን ጥሩ ውጤት አምጥቻለሁ ብላችሁ ኦነር ሴክሽን ጋር ኦር ሰም ፓርት ኦፍ አፕሊኬሽን ጋር ልጠቅሱ ትችላላችሁ። ነገር ግን እነሱ ዋስ ኢንትራንስ የሚለውን ነገር ብዙ እንትን አይሉትም አያውቁትም። ሶ ምን ያህል ኮምፒቲሽን ይኖረው ስንት ፐርሰንት ይለፍበት ስንት ፐርሰንት ይውደቅበት ምናምን የሚሉትን ያ እንትን ማተር ያደርገዋል። አሁን ለምሳሌ የኢትዮጵያ ኢንትራንስ ኤግዛም የሆነ የሚያልፉበት እንትን 8% ምናምን ያለፈበት እንትን ስለሆነ ይሄ በጣም ሃርድ የሆነ ኤግዛም እንደሆነ ምናምን እናንተ ብሪፋይ ማድረግ አለባችሁ እንጂ የሆነ ትልቅ ስኮር ስላመጣችሁ ከ600 ምናምን ቀጥታ እነሱ ያን እንትን ላያውቁት ይችላሉ። ሶ አዲሽናል ኢንፎርሜሽን ጋር አሁን ያን ኤግዛም ትጽፉና እንደዚህ ይሄን ያክል ፐርሰንት ብቻ ነው ያለፈበት እኔ እንደዚህ ያመጣሁት በጣም ሃርድ የሆነ ኤግዛም እንደሆነ እነሱ አንደርስታንድ ያደርጉታል ማለት ነው። ከዛ በመነሳት እና እንደዚህ አይነት ሴክሽኖችን እንደዚህ አይነት ሌላ አዘር ፓርት ኦፍ አፕሊኬሽን ጋር ያልተጠቀሱትን አዲሽናል ኢንፎርሜሽን በመጠቀም ለመጥቀስ ያገለግላል። እሺ ሶ ይሄኛው ደግሞ ቀጣይ ጥያቄ ከአንተ ኤክስፔሪየንስ ጋር ፐርሰናል የሆነ ኩዌሽን ነው። አንተ ኮሌጅ አፕሊኬሽን ፕሮሰስ ውስጥ በጣም ዘ ሃርደስት ቲንግ የምትለው ለአንተ በጣም ከባዱ ነገር ምንድን ነበር? ኦኬ ኮመን አፕሊኬሽን ጆርኒ ጋር አይ ቲንክ ዘ ሃርደስት ፓርት ብዬ የማስበው የሆነ ላይክ እኛ ጋር ኢንተርኔት አክሰስ አልነበረም። የሆነ የኔ አፕላይ በማድረግበት ታይም ሪጅኑ ጋር የሆነ ዋር ነገር ነበር እና ኢንተርኔት የሆነ ለተወሰነ ጊዜ ብሎክ ተደርጎ ነበር እኛ ሪጅን ጋር
እና ያ ኢንተርኔት ደግሞ ላይክ ኮመን አፕሊኬሽን እና ኢንተርኔት የሆነ የአንድ ሳንቲም ሁለት ገጽታ በሚባል ደረጃ እንትን የምታደርገው ነው። የሆነ ነገር ስትፈልግ ዘው ኢሚዲየትሊ ጉግል ካላረግ ኦር አናዘር ፐርሰን ካሁን በፊት ጋር አድሚት የተደረገ ስቱደንት ካልጠየቅ ያን እንትን አንተ ሪስፖንስ ልታገኝ አትችልም። ሶ እኔ አፕሊኬሽን ጋር በጣም ሃርድ ሆኖብኝ የነበረው አንደኛ እንዳልኩ ይሄ ኢንተርኔት አክሰስ ነበረ። ከዛ በመቀጠል ግን እንደ አፕሊኬሽን ጆርኒ ጋር የሆነ እንትን አለው ዴድላይኖቹ ጋር በጣም እኔን ጨምሮ ብዙ ጓደኞቼም አፕላይ ስናደርግ በጣም ፕሮክራስቲኔት እናደርግ ነበረ እና ላይክ የሆነ ነገር ስንሰራ ነገ እናደርገዋለን እንላለን። ከዛ ነገ እያል ዴድላይኑ ደረሰ። ኖቬምበር 1 ጋር ነበረ ኢዲዋን፣ ከዛ ጃንዋሪ 1 ኢዲቱ አለ። ሶ የዴድላይን ሚት እስክንበቃ የሆነ ዴድላይን እስኪደርስ የምንጠብቀው ነገር አለ እና ዴድላይን ፕሮክራስቲኔት ማድረግ አይ ቲንክ በጣም አፕሊኬሽን ጋር የሆነ ወደ ላስት ታይም ጋር አፕሊኬሽኔን ሃርድ አድርጎብኝ ነበረ። በቃ የሆነ ያን ነገር እንትን ለማድረግ ሳንተኛ የምናድርባቸው ሌሊቶች ነበሩ አስታውሳለሁ። እና ሶ እርሊ በመጀመር እንደዚህ አይነት አፕሊኬሽን ጋር ሊያጋጥመው የሚችሉ ኦብስታክሎችን የሆነ አቮይድ ማድረግ እንችላለን ብዬ አስባለሁ። ትክክል ነው። በጣም ብዙዎቻችን ጋር ያለው ነገር አፕሊኬሽናችን እርሊ ያለ መጀመር እና አፕሊኬሽን ሳሚት በሚደረግበት ቀናቶች ላይ የአፕሊኬሽን ማቴሪያሎችን ማዘጋጀት ብዙ ተማሪዎች ጋር የማየው ነገር ነው እና በዚህ አጋጣሚ ይህን ነገርም ማስቀረት አለብን እላለሁ። ቀጣዩ ጥያቄ እንግዲህ ሪኮሜንዴሽን ሌተር ስታጽፍ ስፔሻሊ እኛ ሀገር መምህራኖቹ ብዙ ለኮመን አፕ ወይም ለዩኤስ ዩኒቨርሲቲዎች የሚሆኑ ሪኮሜንዴሽን ሌተሮችን መጻፍ ጋር ብዙ ኤክስፔሪየንስ አይደሉም። ከአንድ ከሁለት ፓራግራፍ የዘለለ ሪኮሜንዴሽን ሌተር ብዙ የመጻፍ ፍላጎትም ያለውም አቅሙም ያለው መምህርም ውስን ናቸው በጣም። ሰው ምን አይነት ኢንፎርሜሽኖችን ማካተት አለብን? ይህን ጥያቄ ጠየቁ ብዙዎቻችን አውትላይን እኛ ስለምንሰጣቸው ነው ለመምህራኖቻችን እንደዚህ አይነት ሪኮሜንዴሽን ሌተር እንዲጻፍልን እንፈልጋለን ብለን አውትላይን ስለምናወጣላቸው ምን አይነት ኢንፎርሜሽኖች መካተት አለባቸው ሞር ሪኮሜንዴሽን ሌተሩን ስትሮንግ ለማድረግ? ያ አይ ቲንክ ያ እሱ ሪኮሜንዴሽን ጋር አንዳንድ እንደ ቅድም እንዳልኩ ኢንተርናሽናል ኮሚኒቲ ስኪል ካልሆኑ አንተ የምትማርበት ትምህርት ቤት ጋር እንደዚህ አይነት በቃ ስለ ኮመን አፕ ምናምን ነው ያለው እንትን ቲቸር አታገኝም እንዳልከው እና ሶ ይሄን አቮይድ ለማድረግ እኔ ፐርሰናሊ የተጠቀምኩት የሆነ ላይክ ሪኮሜንዴሽንን የምትጠቀመው አብዛኛውን ጊዜ መጠቀም ያለባችሁ ብዬ ማስበው ሌላ ፓርት ኦፍ አፕሊኬሽን ጋር የሆነ የጠቀሳችሁት ነገር አለ እና ያን ነገር ፕሩቭ ለማድረግ እነሱ በቃ ከሌላ ከሰርድ ፐርሰን መስማት ይፈልጋሉ። አንተ ፐርሰናል ኢሲኤ ራስህ ስለ ራስህ ተናገርክ፣ ግሬድህ ከቲቸሮቹ የሚፈትኑት ፈተና አንተ እንዴት እንደሰራቸው ምናምን ያንተን አካዳሚክ እንትንን ይናገራሉ። ሪኮሜንዴሽን ሌተር ግን ከሰርድ ፐርሰን who you are የሚለውን እና እነሱ ከአንተ ሳይሆን ከነሱ ነው መስማት የሚፈልጉት። ሶ ሪኮሜንዴሽን ሌተር እኔ ሳጽፍ የተጠቀምኩበት ወይ የሆነ ፎርማት አለው። ካሁን በፊትም ልጆች ስለነበሩ እንደ ሌላ ስኩል እውነት ለመናገር አልተቸገርኩም። የሆነ ላይክ ካሁን በፊት ሌሎች ተማሪዎች ስለነበሩ የነሱ ኤክስፒሪየንስ እንትን ሰጧቸዋል እንጂ አሁን እንዳልከው ላይክ የሆነ ሃይ ስኩል ጋር ሄደ ብትጠይቃቸው ምናምን አብዛኞቻችሁ ጋር አሁን ብትጠይቁ ቲቸሮችን ኢንተሊጀንት የሆነ ተማሪ ነው ሂዝ ስማርት ሰከንድ ፓራግራፍ ጋር ሄድና በጣም ሀምብል የሆነ ተማሪ ነው በቃ የሆነ የሚጽፉላችሁ እነሱ ዘይታውት በጣም ትልቅ የሆነ ሪኮሜንዴሽን እንደጻፉላችሁ ግን አክቹሊ ኢትስ ኖት ዛት በቃ የሆነ እነሱ መስማት የሚፈልጉትን እንትን ሪፍሌክት አያደርጉላችሁም የእናንተን። ሶ እናንተ ማድረግ ያለባችሁ አፕሊኬሽናችሁ ጋር የጻፋችሁትን ነገሮች የሆነ ፒስ ኦፍ ፔፐር ጋር ጽፋችሁ ይሄን አካትልኝ እንደዚህ አክቹሊ ሰራችሁት ነገር እኮ አለ የሆነ ቲቸሩ የሚያውቅላችሁ ኳሊቲ ግን ያን ኳሊቲ እሱ ላይ ጽፍላችሁ ይችላል። ሶ እንደዚህ ነው ትላላችሁ። አዎ እንደዚህ ነው ያምናል እሱም ቲቸሩም። ሶ እንደዚህ አይነት አካትልኝ ትሉታላችሁ። ከዛ በኋላ በቃ እንደዛ ካደረጋችሁ በኋላ ራሱ ፎርማቱን ትሰጡታላችሁ። እሱ አይቶ የሆነ ኤግዛጀሬት የሆነ ነገር ካልጻፋችሁ ቲቸሩም አይ ቲንክ ሂዝ ዊሊንግ ምንም እንትን የሚያደርገው ነገር አይኖርም። የሆነ እናንተ እንደውም ጎበዝ ተማሪ ምናምን ሰፖርት ለማድረግ ይለፋሉ አብዛኞቹ መምህራን እነሱ አክቹሊ እንትኑን ስለማያውቁት ነው እንጂ እና ፒስ ኦፍ ፔፐር ጋር እንደዚህ ጽፋችሁ እንደዚህ ጻፍ አካትልኝ ይሄንን አካትልኝ ብዬ ነው እኔ ፐርሰናሊ የተጠቀምኩት እና
ሌላ ፓርቶቹን ደግሞ በቃ ዌል ራውንድድ የሆነ እንትን እንዲጽፉላችሁ ለምሳሌ አካዳሚክሳችሁ ጋር ብቻ አይደለም እንዲያወራ የሚፈለገው ስለ የእናንተ ቢሄቪየር ስኩል ጋር ያላችሁ እንትን እንዴት ነበረ ስኩል ጋር ያላችሁ ኤክስትራ ከሪኩላር ኢንቮልቭመንት እናንተ የጻፋችሁትንም ፕሩቭ እንዲደረግ ይፈለጋል በነዛ እንጂ አሁን እናንተ የሆነ ነገር ጽፋችሁ አሁን ለምሳሌ ቲቸሮቹ ሪኮሜንዴሽን ኦር ካውንስለር ሪኮሜንዴሽን ጋር የሆነ ቢግ የሆነ ወርክ ስኩሉ ጋር ሰርታችሁ እዛ ጋር ፕሩቭ ካልተደረገ ኢት ሲምስ ፎልስ እና ያን ሪኮሜንዴሽን ሌተሩን እናንተ የጻፋችሁትን ነገር እውነት የሆነውን ነገር ቲቸሩን ፕሩቭ ማድረግ ኢትስ ኢዚ እና እንደዛ ፕሩቭ ለማድረግ በዋናነት ብትጠቀሙት ኢትስ ቤተር ብዬ አስባለሁ። ወይ በጣም አሪፍ። ሶ ቀጣዩ ጥያቄ የሚሆነው ስፔሻሊ እኛ ሀገር ስናመለክት ፉል ስኮላርሺፕ እንፈልጋለን በኒድ ቤዝድ ነው የምናመለክተው። ሶ እንደ አንድ ኢንተርናሽናል ስቱደንት ለኒድ ቤዝድ ፋይናንሻል ኤድ አፕሊኬሽን ማመልከት አድሚሽን ቻንሳችንን አፌክት ያደርገዋል ወይ? ኦኬ ፎር ኤንዋዩ አቡዳቢ ስፔሲፊክሊ ይሄ እንትን እንደየኮሌጁ ዲፔንድ ያደርጋል ብዬ አስባለሁ። ግን ለእኔ ለኤንዋዩ አቡዳቢ አይ ቲንክ እነሱ ዌብሳይቱ ጋር ምንትን የሚያደርገው በቃ እናንተ ዲሞንስትሬት ያደረጋችሁትን ኒድ ያሟሉላችኋል። በቃ ዌብሳይታቸው ጋር እንዳሉት 100% ያሟላሉ ነው የሚለው ዌብሳይቱ ጋር እና ዲፔንድ የሚያደርገውም ሶሊ በቃ የሆነ እንትን ጋር ብቻ ነው። ይሄ ምንድነው ሲኤስኤስ ፕሮፋይል ጋር ብቻ የሞላችሁትን ቤዝ በማድረግ ነው እንትን የሚደረገው ይላሉ። እኛ አይ ቲንክ አክሴፕታንስ ሌተር ጋር ሲጻፍ ኤዱ ጋም እንደዛ የሚል ሌተር ጽፈውልናል። የሆነ ጀስት ሲኤስኤስ ጋር ኢንዲኬት ያደረግከው የፋሚሊ እንትን አለ ከዛ ፋሚሊ ኮንትሪቢዩሽን ሴክሽን ጋር የጻፈው ነገር አለ ያንተ የፋሚሊ ኢንካም ምናምን የጠቀስከው አለ ያ እዛ ጋር ብቻ ነው ቤዝድ የሚያደርገው ይላል። ግን አይ ቲንክ የሆነ ላስት ይር እኔ ጋር አብረው አፕላይ አድርገው የነበሩት ጋር ኤንዋዩ እንደ ታቻምናው ምናምን በጣም ሌኒየንት የሆነ ኤድ አልሰጧቸውም ብዬ አስባለሁ። በጣም የሆነ ኢዲዮን ጋር አሁን ለምሳሌ ወደ 3 ተማሪ ምናምን አክሴፕት አድርገው ነበር ግን ለአንዷ ብቻ ነው ፉል ኤድ የሰጧት እና አይ ቲንክ የሆነ እንደ ሪሞር ነገር ነው። በእርግጥ ግን የሆነ እንትን አፕሊኬሽናችሁን ያያሉ ምናምን ነገር የሚባል ሪሞር ነገር አለ። ግን ኤግዛክትሊ እነሱ በዌብሳይታቸው የሚገልጹት በቃ ኤድ ዲሞንስትሬት ያደረግከውን ኤድ ይሄን ያክል እንፈልጋል አክሴፕት ካደረጉ ያን ኤድ ይሰጡሃል ተብሎ ነው እንደ በፕሪንሲፕል ደረጃ እንትን የተቀመጠው። ግን የሆነ አይ ቲንክ ሌላ ክራይቴሪያ ያላቸው ይመስለኛል አምነት ሹር ግን በቃ ሌሎቹ እንዳሉት ሌሎች ተማሪዎችም እንደጠቀሱት ሌላ ክራይቴሪያ ቤዝ ያደርጋሉ ይመስለኛል እና አፕሊኬሽናችሁ ጋር የተወሰነ ያገናኙታል ምናምን ነገር እያሉ ነበር ኢዲዮን ጋር ያሉት። እኔ ኢዲዩቱ ጋር ነበር እንትን ያደረኩት ግን ስቲል በቃ ክሊር የሆነ ነገር የለውም። ስለዛ ግን እንትናችሁ ኤድ መጠየቃችሁ አፕሊኬሽኑን አፌክት አያደርግም ወይ? በጣም አሪፍ። የቀጣዩ ጥያቄ የሚሆነው ደግሞ ስፔሻሊ ኤንዋዩ ጋር ዳይሬክትሊ የሚያያዝ ጥያቄ ነው። አይ ቲንክ ስለ ለኤንዋዩ አፕሊኬሽን ስታዘጋጅ ኮር ካሪኩለማቸውን የአካዳሚክ ፊሎዞፊያቸውን በደንብ አይተሃል። 3 ካምፓሶች አሉት። ከ3ቱ ካምፓስም ስትመርጥ ያንተ የሆነ ክራይቴሪያ ይኖራል። ሶ የኤንዋዩ አቡዳቢ የካሪኩለም እና አካዳሚክ ፊሎዞፊው ከሌሎች ካምፓሶች ጋር ማለትም ከኤንዋዩ ሻናይ እና ከኒውዮርክ ሲቲ ካምፓስ ጋር ኮምፔር አድርገህ እስኪ ባጭሩ። ኦኬ ያ እኔ አፕላይ እንዳሳደርግ አይ ቲንክ የተጠቀምኳቸው ክራይቴሪያዎች አንደኛ ኤድ ነው፣ ሁለተኛ ሎኬሽንን ተጠቅም ያለው ከዛ በኋላ በመቀጠል ደግሞ የእነሱን ካሪኩለም እንዳልከው እኔ የምፈልገውን እንትን ፕሮቫይድ ያደርጋሉ አያደርጉም፣ እኔ የምፈልገውን ሜጀር ይሰጣሉ አይሰጡም የሚለውን ኮንሲደር አድርጌያለሁ እኔ ፐርሰናሊ አፕላይ ሳደርግ እና ኤንዋዩ አቡዳቢ የሆነ ሊበራል አርትስ ካሪኩለም ነው የሚጠቀመው እና በጣም ዋይድ የሆነ እንትን ሊበራል አርትስ በጣም በፌመስ የሆነ ኮሌጅ ነው እና ከዛ በመቀጠል ግን እኔ በዋናነት እንትን እንድመርጠው ያደረገኝ ብዬ ማስበው ኤንዋዩ ኤዲን ኦቨር ዘ አዘርስ እንትን ጋር ስተዲ አብሮድ የሚባል ኦፖርቹኒቲ ያለው ኤንዋዩ አቡዳቢ ማለት ነው። እና ስተዲ አብሮዱ ምንድነው የሚያደርገው ፍሬሽማን ጋር ኤንዋዩ አቡዳቢ አክሴፕት ተደረከው አቡዳቢ ጋር ትጀምራለህ። ከዛ ሰከንድ ይር 1 ሴሚስተር
ኢሮፕ ጋር ወደ ብዙ ካምፓሶች አሉት ኤንዋዩ አክቹሊ እነዚህ ሶስቶች ኢንሮል የሚያደርጉ ቢሆኑም ከዛ ውጭ የሆነ እንደ ሪሰርች ማዕከላት ምናምን ነገር የለም። እንደዛ ብዙ እንትን አለው እና እነዛ ጋር ኦፖርቹኒቲ ይሰጧቸዋል። አሁን ሰከንድ ይር ጋር ለምሳሌ ብዙ ጊዜ ኮምፒውተር ሳይንስ የምታጠና ከሆነ ሰከንድ ይር ጋር ፓሪስ ሂደህ ታጠናለህ። ከዛ ሰርድ ይር ጋር ኒውዮርክ ታጠናለህ። ፎርዝ ይር ጋር ተመልሳ አቡዳቢ ትጨርሳለህ። ከዛ ውጭ ደግሞ ጄተርም የሚባል እንትንም አላቸው። ጃንዋሪ ጋር የሆነ ኮርስ ነገር አለ የ2 ሳምንት ምናምን ነገር። እሱንም አንድ እንዳልኩ አንድ አቡዳቢ ጋር ትሰራለህ፣ አንድ ኒውዮርክ ሲቲ ጋር ትሰራለህ እና የሆነ ላይክ አንተ እንደ እንትን አንድ ቦታ ስታግናንቱን አይደለም የምትማረው፣ ብዙ ቦታዎችን ቪዚት ለማድረግ የሆነ ኦፖርቹኒቲ ክሬት ያደርግልሃል። እና አሁን ብዙ ዌብናር ጋር ሰምታችሁ ከሆነም እንደውም ከአሁን በፊት የተመረቁ ልጆች ምናምን ከኤንዋዩ ሚኒመም ወደ 10 ምናምን ሀገራትን ያያሉ። ግን አሁን የስ ጋር ያለውን ካምፓስ ብታይ እዛው ነው እንትን የሚያደርግ። ኢቭን ካምፓስን ራሱ በደንብ ላትጎበኘው ትችላለህ። ግን እዛ ከሄድክ ኦልሞስት ወደ 10 አካባቢ ከተማ ምናምን እንትን 10 አካባቢ ካንትሪዎችን ትጎበኛለህ። እንዳልኩ ሰከንድ ይር ጋር ኦፖርቹኒቲ ይሰጣል። ፓሪስ፣ ስፔን በጣም ብዙ ብራንች ነው ያለው የኤንዋዩ። እነሱ ጋር የሄድክ የማጥናት ኦፖርቹኒቲ ይሰጣል እና ኦቨር ዚ አዘር ካምፓስ ቹዝ እንዳደረገው ያደረገኝ ዘ ስተዲ አብሮድ ነው ማለት ነው። በጣም አሪፍ ደስ የሚል ኦፖርቹኒቲም ነው ያላቸው። ሶ ቀጣዩ ጥያቄ የሚሆነው አንተ አንዴ ሚውት ታረጉልኝ። እሺ ቀጣዩ ጥያቄ የሚሆነው አንተ የኮሌጅ አፕሊኬሽን ፕሮሰስ ከመጀመሪ በፊት ለኤንዋዩ ከመጀመሪ በፊትም ሊሆን ይችላል፣ ሌሎች በመሀልም ያቋረጥካቸው ፕሮሰሶች እንዳሉ አውቃለሁ እና እነሱን ከመጀመሪ በፊት ባቆም የምትለው ነገር ምንድን ነበረ? ወደ ኮሌጅ አፕሊኬሽን ከመግባቴ በፊት ማወቅ ነበረብኝ ብለህ የምታስበው ነገርና ለሌሎች ሼር ብታደርገው ይጠቅማቸዋል የምትለው ነገር? ኦኬ እኔ አይ ቲንክ ለኤንዋዩ አቡዳቢን አፕሊኬሽን ከመጀመሪያ በፊት ባውቀው ብዬ ሜቢ ሜንሽን ላድርገው የምችል ስለ ካንዲዴት ዊክንድ መስት መሆኑን ነገር ባውቀው ብዬ የሆነ እንትን ያደርጋል ብዬ አስባለሁ። አይ ቲንክ ምን አሁን ከእናንተ ውስጥም ኤንዋዩ ኤዲ አፕላይ ካደረጋችሁ በቃ ካንዲዴት ዊክንድ ጋር ለመሳተፍ ከፈለጋችሁ አሁን ፓስፖርት ይጠይቋቸዋል እና ያን ፓስፖርት እኔ በታይሙ አልነበረኝም። ፓስፖርት የኤንዋዩ አቡዳቢ ካንዲዴት ዊክንድ ኢንቫይት ተደርጌ አልነበረኝም የአታታይም ፓስፖርት ማለት ነው። እና ያን ፓስፖርት እንትን ለማድረግ በጣም የሆነ 2 ቀን ኦልሬዲ አለኝ ብላችሁ ስለሆነ አፕላይ የምታደርጉ ዊዝን 2 days አፕሎድ እንድታደርጉ ትጠይቃላችሁ እና እዛ ጋር በጣም ጭራሽ አያዳምጧችሁም። የሆነ እንደዚህ ላድርግ ነው ምናምን በጦርነት ምናምን ብትሉ ሁሉ ምንም አይሰማችሁም። አሁን ከኔ ጋር አብረው የነበሩ ልጆች ራሱ በፓስፖርት ምክንያት አንድ ልጅ የቀራቃሉ ቶታሊ እና ካንዲዴት ዊክንድ ኢንቫይት ተደርጎ እዛ ሄዶ ቢሆን ኑሮ ኦልሞስት ካንዲዴት ዊክንድ የምትጠራው 99% በቃ አክሴፕት ተደርገሃል። አዝዶንጋስ እዛ ሄደህ በጣም የወጣ እንትን ካላሳየህ በስተቀር ዲሲፕሊን ኦር ሰምቲንግ የሆነ እንደዚህ አይነት ቫዮሌሽን ካላሳየ አክሴፕት መደረግህን አውቀው ነው የምትሄደው። ከዚህ ውስጥ ሄደው ኦልሞስት 99% ዩ ጋት ኢን እና ስለ ካንዲዴት ዊክንድ በቃ የሆነ አፕሊኬሽናችን እንትን እንደሚያደርጉ እያወቅን ነገር ግን ፓስፖርት ያልነበረን ልጆች ነበርን። አሁን ከእኔ አክቹሊ በእኛ ባች እኔ ብቻ ነበር ከሌለኝ እና ፓስፖርት ብዙ ኦፖርቹኒቲዎችን ያመጣል። ብዙ ስኮላርሺፖችንም እንደዚሁ ስታይ ፓስፖርት እንትን ይላሉ ይፈልጋሉ። አሁን አንዳንድ የቻይና አይ ቲንክ ብዙዎቹ እንትን ይጠይቃሉ ፓስፖርት መጀመሪያ እንደ ሪኳየርመንት ይፈልጋሉ እና ሶ እኔ ይህን እንትን አልሰማሁም ነበር በሰዓቱ ፓስፖርት ከዛ በኋላ የሚደርስ ምናምን ነገር ነበር የመሰለኝ እና አፕሊኬሽናችሁ ጋር ስፔሲፊካሊ ፎር ኤንዋዩ አቡዳቢ ካንዲዴት ዊክንድ ኢንቫይት መደረግ ከፈለጋችሁ መጀመሪያ አለኝ ብላችሁ ነው አክቹሊ እንትን የምትፈልጉ መሳተፍ ትፈልጋላችሁ አትፈልግም የሚል ኦፕሽን አለ። እዛ ጋር ግን ፈልጋለሁ ካላችሁ በቃ የሆነ ላይክ ፓስፖርት የሆነ እንደ መስት ነገር ስለሆነ እንትን ፓስፖርት ኮዲው አውጡ ብዬ ሪከመንድ አደርጋለሁ። በጣም አሪፍ። ሶ ቀጣዩ ጥያቄ የሚሆነው ነገር አሁን ስለ ካንዲዴት ዊክንድ እያወራህልኝ ነበርና ኤንዋዩንም ከሌሎች
ዩኒቨርሲቲዎች ለየት የሚያደርገው አንዱ ፊቸር ይሄ የካንዲዴት ዊኬንድ ነው። ሶ አንተ ካንዲዴት ዊኬንድ ላይ ምን አይነት ኤክስፔሪየንስ ነበረ? ካንዲዴት ዊኬንድ ላይስ ተማሪዎች የሚጋበዙት ምን ለማድረግ ነው? ዩኒቨርሲቲ ውስጥ አንተ እንዴት ነው? አይ ቲንክ ቅድም እንዳልከው 90% የሚሆነው አክሴፕት እንደተደረግ አረጋግጠ ነው የምትሄደው። በጣም ካንዲዴት ዊኬንድ ላይ ተጠርተ አክሴፕት ያለመደረግ እድል በጣም ጠባብ ነው። ሶ እንዴት ነበር አንተን ኢቫሉዌት የሚያደርጉ? እናንተስ ኤክስፔሪየንስ ምን ይመስል ነበር? ኦኬ ቱ ቢ ኦነስት ካንዲዴት ዊኬንድ በጣም እውነት ለመናገር እስካሁን ካሳለፍኳቸው ኤክስፔሪየንሶች the most valuable and important ብዬ የምጠቅሰው እንትን ነው። ላይክ የሆነ እኔ አሁን ሄጄ የነበረው ወደዛ ፌብሩዋሪ አካባቢ ነው የነበረው ካንዲዴት ዊኬንድ የኛ ኢዲቱ ስለነበረ እና አይ ቲንክ ኤ ዊክ ሎንግ የሆነ ፕሮግራም ነው ካንዲዴት ዊኬንድ እና ዛ እንትን ካንዲዴት ዊኬንድ ጋር በዋናነት እንዳልኩ ቅድም እዛ ጋር ኢንቫይት ከተደረከው ኦልሞስት ወደ 90% ገብታል እዛኮ ኤንዋዩ አቡዳቢ ማለት ነው። መጀመሪያ እዛ ጋር ለመጠራት በጣም አስታንዲንግ የሆነ ነገር ካላዩ በዛ ጋር አይጠሩም። ኦልሞስት እዛ ጋር የሚጠሩ ጀስት የሆነ በአካል ሲያገኙ አንተን የወረደ ኳሊቲ ከሌለ አዝሎንጋስ ኪፕ ካረክ የነበረን እንትን ምንም የመጣል እንትናቸው ለሆነ አክቹሊ ከኛ ጋር እኔ ሄድኩ ጊዜ ላስት ይር የሆነ ካንዲዴት ዊኬንድ ኢንቫይት ተደርጎ ሪጀክት የተደረገ ልጅ ነበረ። ይሄ አይ ቲንክ እንደ ቻንስም ልለው ይችላል። ያ ቻንስም ማተር ያደርጋል ግን most of the time እዛ የተጠራው 99% በሚባል ደረጃ ይገባል ኤንዋዩ ኤዲ ማለት ነው። እና ካንዲዴት ዊኬንድ ጋር የነበረን ኤክስፔሪየንስ ጀስት እንዳልኩ ኤ ዊክ ሎንግ የሆነ ፕሮግራም ነው። ጀስት ትሄዳለህ 5 ስታር ሆቴል ጋር ሩም ይያዝልሃል ነገር እና እዛ ሩም ውስጥ ነው የምትሄደው። ታይምህን የምታሳልፈው ከሆቴል ካምፓስ ብቻ ነው እንትን የምትለው። ኤክስፔሪየንሱ የሆነ ቪዚት ምናምን ነገር ያመቻቹልሃል። የአቡዳቢን ዱባይን እንድትጎበኙ የሆነ እንትን ያደርገዋል። ግን ከአፕሊኬሽኑ ጋር ኮኔክትድ የሆነው ፓርት ብዬ የማስበው እንትን ያደርገዋል። የሆነ ኤግዛም ነበረን እንግሊዘኛ ፓሴጅ ነበረን የሆነ ወደ 3 ፓሴጅ አይ ቲንክ ካልተሳሳትኩ 3 ፓሴጅ ነው ያ እና በ30 ደቂቃ ምናምን ነው እንድትጨርስ እንትን የሚፈቀድልህ። ከዛ ያን ፓሴጅ ኢቫሉዌት ለማድረግ ይጠቀሙበታል። ከዛ በመቀጠል ግን በዋናነት እዛ እነሱም የሚፈልጉ ለኢንተርቪው ነው። 2 ኢንፐርሰን ኢንተርቪው ነበረን እዛ ጋር 15 ደቂቃ ከሁለት የተለያየ ፕሮፌሰር ጋር እና ካንዲዴት ዊኬንዱ በዋናነት የሆነ ሆነስ ለመናገር ቴንሽን ሆነ የሆነ ኢንጆይ አታረገውም ግን ማለፍን አረጋግጠህ ብትሄድ ከዚሁ በቃ በጣም ቫሉዌብል የሆነ ኤክስፒሪየንስ ነው። ግን ከዛ ውስጥ የነበረው ኢንተርቪው ጋር ምናምን በጣም ነርቨስ ትሆናለህ። ሁሉም ተማሪ በጣም ፈርቶ ምናምን ከወጣ በኋላ ግን ቺል እያደረገ ነው የሚወጣው ነገርና ካንዲዴት ዊኬንድ እውነት ለመናገር የሆነ እንትን ዛት ማች የሚያስጨንቅ ነገር አይደለም። ኢንተርቪው እውነት ለመናገር ከእንትን አንጻር የሆነ ሌሎቹ ኮሌጆች አሁን ኦንላይን ነው ኢንተርቪው የሚያደርጉ በሚቲንግ በጉግል ሚቲንግ ምናምን ነገር ያ የሆነ እንትን ያደርጋል። የሆነ በአካል በኦንላይን የምትፈራውን ኢንተርቪው በአካል ስታገኘው ኤቢት ያስፈራል፣ ግልጽ ነው ይሄ። ግን ከሁለት ፕሮፌሰሮች ጋር 15 ደቂቃ አይ ቲንክ ያ 15 ደቂቃ የሚረዝም ኢንተርቪው አለ። ያን ኢንተርቪው አዝሎንጋስ ጥሩ አድርገህ ካቀረበ የሚጠይቀውን ጥያቄ እንትን ካል ካሁን እኔ ያጋጠመኝ ፕሮፌሰር በአጋጣሚ የሆነ ኢትዮጵያ መጥቶ ያውቃል ነገር እና በቃ ቺል ነው ስናደርግ የነበረው ኖርማል ኮንፊደንስን ነገር ነው ሞር ማወቅ የሚፈልጉ እና ኢንተርቪው ዛት ማች ቦዘር የሚያደርግ አይደለም። ግን ዛጋ ፍሉዌንትሊ ስፒክ አረግ ኦር ሰምቲንግ ኮንፊደንስን ካሳያቸው ምንም ዛት ማች ቦዘር የሚያደርግ ነገር አይደለም ብዬ አስባለሁ። በጣም አሪፍ እኔ ያሉኝ ጥያቄዎች ሚዩት አንድ ገታ ላድርግና ቀጣይ እድል ለተማሪዎች ይሰጣለሁ። ከዛ በፊት ግን እዚህ ጋር ስክሪን ሼሩ ጋር እንደምታዩት የንጉስ ዌብሳይት ነው። ለእናንተ በፉል ሪሶርስ የያዘ እናንተን በኮሌጅ አፕሊኬሽን ፕሮሰስ በደንብ ያግዛቸዋል ብለን ያዘጋጀናቸው ሪሶርስ ናቸው። አብዛኞቹ ፍሪ ናቸው ሪሶርሶቹ። ጀስት ሙሉ ተማሪውን ባማከለ መንገድ ለማዘጋጀት ጥረት አድርገናል። ኮርሶች አሉ፣ ብሎግ እና ቲፖች አሉ፣
ፋይሎችንም እዚህ ጋር ዳይሬክትሊ መጠቀም ትችላላችሁ። እኒህ ፋይሎች እኛ ጋር አክሴፕት የተደረጉ የሰሩ ተማሪዎች ነብዩም እርግጠኛ ነኝ እነዚህ ፋይሎችን ተጠቅሞባቸዋል። ብዙ መጽሐፎች ናቸው። ሰው እነዚህ መጽሐፎችንም አክሰስ ማድረግ ትችላላችሁ። የሜንቶርሺፕ ሰርቪስም አለ። ከነብዩ ጋርም የሜንቶርሺፓችሁን ዛሬ ሬጂስተር ማድረግ ትችላላችሁ። ፉል አፕሊኬሽን ሰፖርት ከሱ ታገኛላችሁ። ጀስት አሁን በጣም በትንሹ ነው ሃይላይት አድርገን ለማየት የሞከር ነው። ጀስት ፉል አፕሊኬሽናችሁን በምትሞሉበት ጊዜ ከነብዩ ጋር ደግሞ የነብዩን በደንብ ቤስት የምንላቸውን ኢንሳይቶችን በደንብ ትመለከታላችሁ። እናንተንም በደንብ ያግዛችኋል። ከዛ በተጨማሪ ከሜንቶርሺፕ በተጨማሪ ደግሞ ኮርሶች አሉን። እዚህ ጋር ፍሪ ኮርሶች ናቸው እዚህ ጋር የምትመለከቷቸው። የተወሰኑት ደግሞ አነስ ባለ ክፍያ ለእናንተ ያቀረብናቸው ሰርቪሶች ናቸው። ሰው እነሱንም እየገባችሁ ቼክ ማድረግ ትችላላችሁ። ፉል የኮመን አፕ ሰርቪስን ከቨር የሚያደርጉ ኮርሶች ናቸው እዚህ ጋር ሊስት የተደረጉት። በደንብ ኢንዲቴል እያንዳንዱን የኮሌጅ አፕሊኬሽን ፕሮሰስ ኢለመንት በደንብ የሚዳስሱ ናቸው። እዚህ ጋር ነብዩም ኮርሶችን ስለምታውቃቸው ሀሳብ ካለ ሀሳብንም ሼር ማድረግ ትችላለህ። እሱ ሀሳብ ሼር ካደረግነን በኋላ ወደ እናንተ ጥያቄ የምንመጣ ይሆናል። ጥያቄያችሁን አዘጋጁ። በኮመንት ሴክሽን ጋርም የተቀመጠላችሁ የዌብሳይቱ ሊንክ አለ። እሱ ገብታችሁ ሼር ማድረግ ትችላላችሁ። በተጨማሪም ደግሞ ዛሬውኑ ገብታችሁ ከነብዩ ጋር ያላችሁን የሜንቶርሺፕ ሰርቪስ ቡክ ማድረግ ትችላላችሁ። ነብዩ ኦቨርኦል ስለ እኛ ሰርቪስ የምትለው ነገር ካለ አንተም ዋን ኦፍ ዘ ሜንቶርስ ሀሳብ መግለጽ ትችላለህ። ከዛ ወደ ጥያቄያቸው እናልፋለን። ያ ኦኬ። አሁን እንዳላችሁ አብርሃም አይ ቲንክ ይሄ አሁን ጀስት ኮሌጅ አፕሊኬሽን በአንድ ሰዓት ዌቢናር ምናምን ሙሉ ሚኒንግፉል የሆነ እንትን የምታገኙበት ነገር ነው ብዬ አላስብም። በአንድ ሰዓት ዌቢናር የሆነ ጥያቄ ሜቢ አንሰር ሊደረግላችሁ ይችላል። ግን ኮመን አፕ እንዳልኳችሁ በጣም ኮምፕሌክስ የሆነ እንትን ነው። የሆነ አፕሊኬሽን እንደምታስበው ኢሴይ ምናምን ራሱ ጽፋችሁ ጨርሳችሁ መጀመሪያ ድራፍታችሁን ስታነቡት ኢት ሉክስ ጉድ ለእናንተ፣ ግን ለሌሎቹ ስታሳዩት ኮምፕሌትሊ አብሰርድ የሆነ ላይክ አድሚሽን ሊያስገኝ የማይችል ኢሴይ ምናምን ሆኖ ልታገኙ ትችላላችሁ። እና አይ ቲንክ ይህን አቮይድ ለማድረግ ከአሁን በፊት አድሚት የተደረጉ ልጆችን እንደዚህ ሜንቶር በመደረግ ነው አይ ቲንክ እንደዚህ ነገሮችን አቮይድ የሚደረጉት ብዬ የማስበው። እና አሁን አብርሃም እንዳሳያችሁ ብዙ ፓኬጆችን አይታችኋቸዋል እና ዛትማች ብዙ ኢንቨስት የምታደርጉባቸው ነገሮች አይደሉም። ግን እናንተ ይሄ ኮርሱ ከዛ በላይ ወርዝ የሚያደርግ ነገር ነው እያሳያችሁ ነው እንትኑ። ግን ይሄ ጀስት ለአፕሊኬሽናችሁ ኢንቨስት ማድረግ ባላልፍ ምናምን ነገር ብላችሁ እንትን አትሉም። ኢቭን እኔ አሁን እንዳልኳችሁ አፕሊኬሽን ጋር ፓስፖርት ልለፍ ሳላውቀው ወደ 25K ምናምን ነው 25,000 ብር ምናምን ነው ከፍ ያወጣሁት። እና እናንተ አስማቻስ ፖሲብል በቃ ኢንቨስት አድርጋችሁ የሚያስፈልገውን ነገር ማግኘት አለባችሁ ብዬ አስባለሁ። እና ኮርሶቹ እንደዚህ አይነት ኮርሶችን መውሰድ አለባችሁ ብዬ አስባለሁ። እና አሁን እንዳሳያችሁ ኮርሶቹ እኔ ፐርሰናሊ ተጠቅሜያቸዋለሁ። አሁንም አብረን ያዘጋጀናቸው ኮርሶች አሉ እና እነሱን ብትጠቀሙ አይ ቲንክ ኢትስ ገና ቢ በጣም ኢምፖርታንት እና ዛትስ ኢት። ወይልሽ በጣም አመሰግናለሁ። ነብዩም ነግሯቸዋል። እናንተ ጋር ጥያቄ ካላችሁ የእጅ ምልክት አለች። ብዙ መደራረብ እንዳይፈጠር ጥያቄያችሁን መቀጠል ትችላላችሁ ማለት ነው። እኔ እዚህ ጋር የእጅ ምልክታችሁን ሃንድ ሾው ሳይ ስማችሁን እንደጠራዋችሁ ጥያቄያችሁን ትቀጥላላችሁ። ጆከር ዩኤስኤ መቀጠል ትችላለህ። እሺ፣ ይሄ ድል ስለሰጠኝ በጣም አመሰግናለሁ። የኔ ጥያቄ የኢንትራንስ ሪዛልት ማንዳቶሪ ነው ወይስ ኦፕሽናል እንደሆነ ማወቅ ፈልጋለሁ። ከዛ ባለፈ ደግሞ ኤንዋዩ ኤዲ ምን አይነት ካልቸር እንዳለው ማለት እንደ ፓዝዌይ መጠቀም እንችላለን ወይ ወደ ዩኤስ ወይም ሌላ ሀገር ለመሄድ ነው ወይስ እዛው እንደዚህ በእነሱ ብቻ ነው መሄድ የምንችለው? ያን ነገር ማወቅ ፈልጋለሁ። አመሰግናለሁ። ኦኬ፣ የመጀመሪያው ጥያቄ ምን ነበረ? ኢንትራንስ ነው? አዎ። ኦኬ፣ ኢንትራንስ ኤንዋዩ አቡዳቢ አሁን ገባለውን አሁን በዚህ ሲር ጀምሮ ማንዳቶሪ ነው እንዳልከው ማንዳቶሪ ነው። ከኢንትራንስ ስኮር መውሰድ አለብህ አይነት ነገር አድርገውታል አሁን ዘንድሮ።
እና ኢንትራንስ ውጤት ማንዳቶሪ ነው እንዳልከው። ሁለተኛ ደግሞ ኤንዋዩ አቡዳቢ እንዳልኩ አሁን ቅድም መጀመሪያ ጋር አሁን ስተዲ አብሮዶቹ ምናምን አሉ አሁን ስትማር ከዛ ከጨረስክ በኋላ ደግሞ ኤኒቲንግ ከፈለግከው አሁን ለምሳሌ ፎርዚር ጋር ጄተርም ቪዛ ምናምን የሚባል አለ። ያ ዩኤስ ኒውዮርክ ነው የምትሰራው እንዳልኩ እና በእንደዚህ አይነት ቪዛዎች ወደዛ መሄድ ከፈለክ ምናምን ብዙ ኦፖርቹኒቲ አሉ። በዛ ቪዛ ተጠቅመህ እንትን ማድረግ ትችላለህ። አሁን ከረንትሊ እንደዛ ሆነህም ዩኤስን ብትጨርሰው ሌጋሊ መቆየት አትችልም። ኢሌጋሊ ነው እንትን የምትለው እንዳልኩ እና የትራምፕ አድሚኒስትሬሽን የሆነ ኒው ፖሊሲዎችን እያወጣ ስለሆነ ማለት ነው እና በዚህኛውም ከጨረስክ በኋላ አሁን ፎርዚር ጋር እንዳልኩ ጄተርም ቪዛ ለዛ ለመስራት ታገኛለህ። በዛ ቪዛ እንደነሱ ኢሌጋሊ በሆነ እንትን እዛው መቅረት ትችላለህ። ከዛ ውጭ ግን ግራጁዌት ስኩሎች አሉ። አሁን ኤንዋዩኤዲ የተመረቁ እንትኖችን ብታይ አብዛኞቹ ዊዝን 6 መንዝ ወደ 97% ኦፍ ዘ ግራጁዌት ክላስ ወይ አንደር እንትን ምንድነው ግራጁዌት ስኩሎች ጋር ዩኤስ አሉ ግራጁዌት ስኩል ጋር ገብተዋል ወይ ስራ ይዘዋል እና ዩኒቨርሲቲው በጣም ወርልድ ዋይድ ጋር ያለው እንትን በጣም አሁን ላይ አድጓል። በጣም አክሴፕታንስ ሬቱ በጣም ሎ ነው፣ 4% ነው። ስፔሲፊክሊ ለኤንዋዩኤዲ በጣም ሪናውንድ የሆነ ኢንስቲትዩሽን ስለሆነ የትኛውን ቦታ ተፈላጊነት ያለው ዲግሪ ነው የዛን የምታገኘው። ዘሴም የሆነ ከኒውዮርክ ሲቲ የምታገኘው ዲግሪም ኤንዋዩኤዲ የምታገኘው ዲግሪም ተመሳሳይ ነው ጀስት እና ያ እንደዛ አይነት እንትን ጋር አፌክት አያደርግም። ጥያቄያችሁን መቀጠል ትችላላችሁ። ኮሜንት ሴክሽን ጋር ጥያቄ አለ። what shall we say for ጋፒር like to use so እዚህ ጋር ነብዩ ምን ትላለህ? ጋፒር ጋር በተያያዘ ኦኬ ጋፒር ያ አሁን ከኛ ጋር አክሴፕት የተደረጉ ልጆች ጋርም ስናይ ሰከንድ ይር ጨርሰውና የጨረሱ ልጆች ምናምን አብረው አክሴፕት ተደርገዋል እና ጋፒር መውሰድ አድቫንቴጅም አለው ዲስአድቫንቴጅም አለው። ኖርማሊ ከኛ ስፔሲፊክሊ ለኛ አሁን ብዙ ጊዜ ጋፒር ምን ወስደው ኦነስትሊ ፈርስት ይር ጋር ስላልተሳካልን ነው ብዙዎቻችን ምን ወስደው እንደዛ። ግን ሌሎቹ ሀገራት ጋር አሁን ለምሳሌ ጀስት አልፎ ራሱ አንተን ምናምን ነገር ያን ጋፒር መውሰድ ይፈልጋሉ ፎር ሰም ሪዝን እና አይ ቲንክ ጋፒር መውሰድ አፕሊኬሽንህን ብዙ እንትን አያደርግም። ግን ጋፒር ከወሰዳችሁ ማተር የሚያደርገው ጋፒር ኢሴ የሚባል ወደ 250 ወርድ ሊሚት ያለው ኢሴ ያለ ይመስለኛል። ወርድ ሊሚቱን አምነሽ ግን ጋፒር ኢሴ ጋር ያን ጋፒር how you use it የሚለውን ነገር በጣም ብሪፍሊ ከጠቀሳችሁት እንደገና አድቫንቴጅ ነው ሊኖረው የሚችል በዛ ጋፒር ለምን እንደወሰዳችሁት እንደ ጀስት ስለወደኩ ነው ፈርስት ይር ጋር ምናምን ነገር ሳይሆን በዛ ይር ውስጥ ይሄንን ማከናወን ስለፈለኩ ነው። ቀጥታ ከሃይ ስኩል ወደ ኮሌጅ ኢሚዲየትሊ ትራንዚት ማድረግ አልቻልኩም ነበር። ፋይናንሻል ሪዝን ሊሆን ይችላል ኦር ሰምቲንግ ላይክ ዛት ሊሆን ይችላል። የሆነ ሪዝን ከገለጻችሁ አድቫንቴጅ አለው። ኢንትራንሳችሁን ግን ያያሉ ዛጋ በደንብ ጥሩ ኢንትራንስ ካላችሁ ጥሩ ውጤት ካላችሁ በቃ ይሄን ጋፒር ኢሴውን ተጠቅማችሁ ከገለጻችሁት አድቫንቴጅ ነው የሚኖረው እንጂ ዲስአድቫንቴጅ ያደርግባችሁ አፕሊኬሽናችሁ። ወይል እሺ በጣም አሪፍ። ያ ሌሎች ጥያቄ ያላችሁ ልጆች የእጅ ምልክቷን እየነካችሁ እኔ እዚህ ጋር አስገባችኋለሁ መቀጠል ትችላላችሁ። ሜቢ ያላችሁበት ጥያቄ ለመጠየቅ ማይመች ከሆነ ኮሜንት ሴክሽን ላይ መጻፍ ትችላላችሁ። ነብዩ ኮሜንት ሴክሽኖችን መመልከት ትችላለህ። ኤስኤቲ ለኤንዋዩ መስት ነው ወይ ቼክ አድርገህ ከሆነ ስቲል አይ ቲንክ ዘንድሮ አም ኖት ሹር ግን ስቲል ቴስት ኦፕሽናል እንደሆኑ ነው የማውቀው ዘንድሮ። ሶ አይ ቲንክ 504 ኢንትራንስ ኤግዛም ያለው እየጻፈ አለ ሰው ከ600 ያለ ወይስ ከ700 ያለ ሜንሽን ብታረግልን ውጤትን ኤክስፔክት ማድረግ ትችላለህ። ግን አሪፍ ውጤት ይመስላል። ምን አልከኝ? ኮሜንት ሴክሽኑ ጋር ውጤት የጻፈ ልጅ አለ ኢንትራንስ ኤግዛም ቼክ እንድታደርገው ነው። ኦኬ በስልክ ጆይን ስላደረኩ እስኪ ምንድን ነበር የሚለው ኮሜንቱ እየታየኝ አይደለም። 504 ነው ያመጣውና አይ ቲንክ ለአቡዳቢ ፊት ያደርጋል ወይስ አያደርጋም የሚለው
ኖ ስፔሲፊክሊ ሬንጅ የለውም ለኤንዋዩ አቡዳቢ ግን እንደዚህ ኦነስትሊ ንገረኝ ካልከኝ እዛ የገቡ ልጆችን ስታይ ናሽናሊ ኦልሞስት በቃ አሁን ለምሳሌ ሃይስቱ 575 የነበረበት አምና እንደዛ ነበረ ላስት ይር አሁን ግን 560 መጨረሻዎቹ ነገር ኑሮት ራሱ የወደቀ ተማሪ አለ እና ኢንትራንስ እንደ እንትን አይደለም ግን አሁን ሌሎቹ የገቡ ልጆችን ሰናይ አምና አሁን የገባች ልጅ 560 ነው ያመጣችው ሃይስቱ 575 ኑሮ እና ከሃይስቱ ብዙ ጊዜ ስታይ ወደ 20 ምናምን ሬንጅ በ20 ሬንጅ ምናምን ልዩነት ያሉ ስኮሮች ናቸው አሁን ከዛ በፊት የገቡ ልጆችም ስናይ አሁን 560 2014 ጋር 666 ነበር የነበረ ሃይስቱ አይ ቲንክ እና አሁን ያን ጊዜ የገቡ ልጆችን ስኮር ስታይ 640 645 2015 ጋር አሁን የገቡ የኔ ጓደኞች አሉ 649 የነበረ ሃይስቱ እነሱ ጓደኞች ያገኙት 640 ነው ያገኙት እና ለሃይስቱ በጣም አፕሮክሲሜትሊ ወደ የተጠጋ ቢሆን ጥሩ ነው ብዬ አስባለሁ ግን ስቲል የሆነ ኢንትራንስ ስኮር ብቻ ስለወረ ሎ ስለሆነ ምናምን ቢዛስ ማች አፌክት አያደርግም ግን ኦነስትሊ ለመናገር የሆነ እንትን ያስፈልጋል ጥሩ ከሃይስቱ ጋር የተቀራረበ ውጤት ቢሆን ሞር አድቫንቴጅ ይኖረዋል ወይ በጣም አሪፍ ቀጣይ ደግሞ ከኮመንት ሴክሽኑ ጋር ያለ ጥያቄ ነው ማነብልህ ኤንዋዩ አቡዳቢ ለሃይ ስኩል ጂፒኤ ያለው አቴንሽን ምን ይመስላል ያ ቅድም ተናግሬያለሁ አይ ቲንክ እና ኤንዋዩ ኤዲ ትራንስክሪፕት እና እንደዚህ ስኮር ቤዝድ በጣም ያያሉ ስኮር ቤዝድ የሆኑ ነገሮችን ሃይ ስኩል ትራንስክሪፕት አክቹሊ ብዙ ወርልድ ዋይድ ብዙ ሃይ ስኩሎች አሉ እነዛ ከዛ ሁሉ ሃይ ስኩል ብዙ አንደኛ የሚወጣ ተማሪ አለ ምናምን እና ያ ብዙ እንትን አያደርግም ግን ከነዛ ጋር ኮምፒት ለማድረግ አንተም ልታረገው የምችለው ሌሎች ፓርት ኦፍ አፕሊኬሽኖችን ዩኒክ ለማድረግ መሞከር ነው እንጂ ለእንትን በጣም ትኩረት ይሰጣሉ አይሰጡም ካልከኝ ዴፊኒትሊ ይሰጣሉ በጣም አሪፍ ሌሎች ጥያቄ ያላችሁ ልጆች አሁንም የእጅ ምልክቷን ማሳየት ትችላላችሁ ኮመንት ሴክሽን ጋር ማስቀመጥ ትችላላችሁ አብሮሽ አንድ ሀሳብ ልናገር ትችላለህ ቀጥል ሰላም እንደምን አላችሁ ሉርስ ሰገር እባላለሁ ከና አብሮሽ ጋር አንድ የንጉስ ኮንሰልታንት ውስጥ የምሰራ ኮንሰልታንት ነኝ ከዛ በፊት ጆርጅታውን ዩኒቨርሲቲ ሳራ ላውረንስ ሄልት ዩኒቨርሲቲ እና ከዛም በተጨማሪ ደግሞ ዩፔን ላይ ዌት ሊስት ደረጃ ሄጄ ነበር ከ3 ከ4 ዓመት ልምድ አለኝ ሜቢ እዚህ ጋር እንደ ሞር ኤምፋሲስ መስጠት ፈልገው ምንድነው አሁን ከረንት እንደምታውቁት ነብዩ በኒውዮርክ ዩኒቨርሲቲ አድሚሽን ተቀብሎ ክላስ 2030 ኔክስት ይር ኤንዋዩ አቡዳቢ ሄዳል ሶ ዩዥዋሊ ሜቢ እኔ አብሬ የማደርግበት ሰዓት ባገኝ ብዬ የምጠቀመው ኦፖርቹኒቲ ምንድነው ቀጥታ እንደዚህ ውጭ ሀገር ከሄዱ ተማሪዎች ከስፔሻሊ በፉሊ ፈንድ ካገኙ ተማሪዎች ጋር ቀጥታ እንደዚህ መገናኘበት እድል አላገኘውም ነበር ትንሽ እንደዚህ ላይቭ ስኬጁል እያደረጋችሁ ዋን ቱ ዋን የምታወሩበት ማለት ነው አምሹር ቅድም አብርሽ በሜንሽን አድርጎታል ግን አይ ቲንክ አብዛኞቻችሁ ያንን ኢምፖርታንሱ የገባችሁ አልመሰለኝ ነው ደግመኛ ስተርስ ማድረግ ይፈልጉት አክቹዋሊ አሁን መንገድ ላይ ነኝ እና ምን ለማለት ፈልጌ ነው ይሄ ቅድም አብርሽ እንዳለው ዋን ቱ ዋን ሜንቶርሺፕ ፕሮግራም ነበር ይሄ ፕሮግራም ምንድነው ነብዩ ጋር ዋን ቱ ዋን ዳይሬክት ላይቭ ስኬጁል ታደርጋላችሁ ሰርቲፊኬሽናችሁ ኮመን አፕ ላይ ምን መምራት አለብን የሚሉ ፖይንቶች አሉ አይደል አክቲቪቲ ሊስት ኦነር ሴክሽን አዲሽናል ሴክሽን እንዴት አድርጌ ዩቲላይዝ አድርገው የሚሉ ነገሮች አሉ ምክንያቱም እንደምታውቁት የሁላችንም ኦልሞስት የኢትዮጵያ ትምህርት ካሪኩለሙ ከትምህርቶች ሌላ ኤክስትራ ካሪኩለም አክቲቪቲ እንሰራ ያስገድደን ትንሽ አብዛኞቻችን ማትሪክ ላይክ ትራንስክሪፕታችን ስንጨርስ አንድ አይነት ነው አሁን ላይክ ኮሌጅ አፕሊኬሽን አፕላይ ስናደርግ የተለየ ኤክስትራ ካሪኩለም አክቲቪቲ ያለን ጥቂቶች ነን ሶ አብዛኞቻችን ሃርቫርድ የገባው አብዛኞቻችን ለምን እዚህ ይቀራሉ ብለን በምጠይቅበት ሰዓት ምንድነው እንደዚህ በቀላል ኦቨርሉክ እናደርጋቸው ኮመን አፕ ያሉ ፖይንቶች ናቸው እንዴት አድርጌ ዩቲላይዝ ማድረግ ይችላልው አሁን ለምሳሌ ኮመን አፕ የሚለው ስኮላርሺፕ የሚለው ቃል በምናይበት ሰዓት ስኮላርሺፕ ማለት ነፃ የትምህርት እድል ነው ነገር ግን አንድ ሰው ለእናንተ ነፃ የትምህርት እድል የሚሰጣችሁ በቸግሮ ሳይሆን ላይክ ብር ፈን የሚያደርግበት ቦታ አጥቶ ሳይሆን እናንተ ጋር ኢንቨስት እያደረገ ነው ችሚስ ከእናንተ የሚፈልገው ቫልዩ አለ ለምሳሌ ፕሮፌሰር ቴዎድሮስ አድሃኖም ላይክ ፕሮፌሰር ገቢሳ እጀታ በምንልበት ሰዓት አሁን ፕሮፌሰር ገቢሳ እጀታ ስንል አይ ቲንክ አምሹር አብዛኞቻችሁ 9 እና 10 በሎጅ ጋር ታውቁታላችሁ
አብሮ የሚነሳ ፐርዱ ዩኒቨርሲቲ አለ። ሶ ላይክ እናንተ አፕሬል በምታደርጉበት ሰዓት they want something from you። ለምሳሌ እናንተ በምሳሌ ለማሳጠር እሞክራለሁ። የእግር ኳስ ስካውት ብትሆኑ ላይክ የኢትዮጵያ እግር ኳስ መልማይ ስካውት ብትሆኑና ወደ መንደር ብትላኩ ከተማሪ የሚፈልጉት ስፔሲፊክ ቫልዩ አለ። ለምሳሌ እግር ኳስ ቲምወርክ ስለሆነ የቲምወርክ ስኪል ትፈልጋላችሁ። ከዛ ደግሞ አቅም እያለው እንዳያሸላግል ሃርድ ወርክ መሆን አለበት። ከዛ ማለፈ ደግሞ ስኪል ያስፈልገዋል። ሶ ላይክ በእነዚህ ቫልዩዎች ላይክ በዛ በትንሽ ኢንቫይሮንመንት ይሄ ልጅ ፐርፎርም ማድረግ ከቻለ ወር ላይ ሌቭል ይመጣ ደግሞ ምን ያህል ፐርፎርም ያደርጋል ብላችሁ ጀጅ እንደምታደርጉት። ሶ ለምሳሌ እናንተ የምትፈልጉት ቫልዩዎች ሃርድ ወርክ፣ ቲም ወርክ ስኪል እና አክቹዋል ታለንት እና ስኪል ያስፈልጋል ማለት ነው። ሴም ቲንግ ኮሌጅ አፕሊኬሽን ወደ እናንተ አፕላይ በምታደርጉበት ሰዓት ከእናንተ የሚፈልጓቸው ቫልዩዎች አሉ። ሜቢ ከትንሽ ከቀላሉ ሲጀምር ሪስፖንሲቢሊቲ ሊሆን ይችላል፣ ኪሪዮሲቲ፣ ፖቴንሻል ያስፈልጋቸዋል። ለምሳሌ ኤለን መስክ ሲባል አሚን ትራምፕ ሲባል ዩኬ እንደሚነሳው ላይክ ኦር ላይክ ባራክ ኦባማ ሲባል ኮሎምቢያ እንደሚነሳው እናንተ ተመርቃችሁ ስማችሁን ላይክ እንታስጠሩ ይፈልጋሉና ከእናንተ የሚፈልጉት ቫልዩ አለ። ሶ እነዚህ ቫልዩዎችን እንዴት ኮሌጅ አፕሊኬሽን ላይ ማሳየት እንችላለን? ላይክ ዘ ኢንታየር ጌም ስለምታሳዩበት በፐርሰናል ኢሴ ነው፣ ኮመን አፕ ላይ ነው፣ ሰፕሊመንታል ኢሴ ላይ ነው። ከዛም አልፎ ደግሞ ሪኮሜንዴሽን ሌተር ማለት ነው። ሶ እነዚህ ቫልዩዎችን በአግባቡ እንዴት ማሳየት ይችላል የሚለው ላይ አምሹር ነብዩ ያግዛቸዋል። ዋን ቱ ዋን ሜንቶርሺፕ ነው። ላይክ በደንብ ስሩበት ተጠቀሙበት ብዬ ነው። ሜቢ ላይክ ነብዩ መያዝ የሚችለው 3-4 ሰው ሊሆን ይችላል። ግን ላይክ ወርክአውት ያደረገ ልጅ አሁን ላይክ በኮሌጅ አፕሊኬሽኑ አልፎበት የተሳካለት ልጅ ስለሆነ ይሄ ድል እንዳያመልጣችሁ ማለት ፈልጋለሁ። ሶሪ አብርሽ አቋረጥኳችሁ። ቴንክ ዩ። እሺ ልዑል ሜንሽን ያደረገልን የሁላችንን ኤክስፔሪየንስ ነው። የሁላችን አፕሊኬሽን ኮሌጅ አፕሊኬሽን እኔም የምጋራው ሀሳብ ነው ያነሳው። ሰው እኔም ባገኝ ብዬ የምለው ነገር ነው እና እሱም ስትረስ ሰጥቶ እንደነገራችሁ ማንኛውም ዩኒቨርሲቲ እናንተ ጋር ጀስት ዝም ብሎ በሚሊዮኖች ኢንቨስት አያደርግም። ከእናንተ የሚፈልገው ሪተርን አለ። ሰው እናንተ ከሌሎች የምትመረጡበት ደግሞ ያላችሁን ቫልዩ በደንብ ነው ይጠቅማለሁ የሚለውን ነገር ዩኒቨርሲቲውን ስም ነገ አስጠራለሁ አልሙናይ ሁኜ የሚለውን ነገር ማሳየት ስትችሉ ነው እና በደንብ አፕሊኬሽናችሁ ጋር ስሩ። ያላችሁን ሪሶርስ የትኛውንም ሪሶርስ እጃችሁ ጋር ያለ ቅርብ ያለ ነገርም መጠቀም አለባችሁ እላለሁ። ሰው ጥያቄ ያላችሁ ልጆች አሁንም መቀጠል ትችላላችሁ ሴሽኑ ከማለቁ በፊት። እሺ ነብዩ አነብላለሁ ጥያቄውን። ሰው ከጨረስ በኋላ ጥያቄውን ትመልሳለን ማለት ነው። ኮመንት ሴክሽን ጋር የተጠየቀ ጥያቄ ነው። የመጀመሪያው ጥያቄ ሜቢ ኤክስፔሪየንስ አጋጥሞ ከሆነ ነው ይህን ጥያቄ ልትመልስልኝ የምትችለው። ሪኮሜንዴሽን ሌተር ራሳችን ብንልክ ኢሜይል ምናምን ነገር ክሬት አድርገን አይ ቲንክ በአይፒአርኤስ ምናምን ቼክ ያደርጉታል ወይ ምናምን የሚል ነው። ይሄ ጀስት አንተ አለ ኤክስፔሪየንስ ተነስተህ አንተ መምህራኖቹ እንዳስገቡልህ አውቃለሁ። ሜቢ ግን በዙሪያ ካሉ ስፔሻሊ የአንተ ቦርዲንግ ስኩል ስለሆነ እንደ መንግስት ትምህርት ቤት አይከብድም። ግን እንደዚህ አይነት ተማሪዎች ጋር ኤክስፔሪየንሱ ካለ ምን ትላለህ እዚህኛው ጋር? ኦኬ ያ ሪኮሜንዴሽን አይ ቲንክ ብዙ ተማሪ እንደዚህ ኢንዲቪዥዋሊ ለመስራት ይፈልጋል። ላይክ ከትምህርት ቤቱ ጋር ምንም ኮኔክሽን ሳይኖረው ቀጥታ በራሱ በሳይለንት መሄድ ይፈልጋል። ግን እነሱ አይ ቲንክ የሆነ ታይም ጋር ፋውንድ አውት ያደርጉታል። እንደ አሁን ለምሳሌ ከኔ ጋር እንደዚህ እኔ ፐርሰናሊ እንዳልኩ እነሱ ናቸው ያስገቡልኝ ኦፊሻል በሆነ እንትን የላኩት ምናምን ነገር። ግን አሁን የሆነ ልጅ ምናምን እንደዚህ ያጋጥመው ነበር መሰለኝ እና ቀጥታ ኢሜል ራሱ ፈጠረ ራሱ እንትን አደረገው። ግን መጨረሻ ጋር አልቲሜትሊ እነሱ ስታምፕ መደረግ ይፈልጋል። ማተም የሌለው እንትን በቃ ኦፊሻል ይሁን አይሁን እነሱ ሊያውቁት አይችሉም። ሶ ትምህርት ቤት ጋር አልቲሜትሊ መገናኘት አይቀርም ማለት ነው ያን ማተም ለማስመታት ስትል እና አስማቻስ ፖሲብል እንትኑ የእናንተ ቲቸሮች ምናምን ኢሜል ከሌላቸው ኦር ሰምቲንግ አክቹሊ ያለው ብዙ ሁሉም መምህር ቲዮሬቲካሊ በቲዮሪ ደረጃ ሁሉም ቲቸር ኢሜል ያለው ተብሎ ይታሰባል እና በእነሱ ኢሜል ብትጠቀሙ ምናምን ሴፍ በጣም ምንም እንደዚህ ሪስክ ከመውሰድ እንትን ማድረግ ይሻላል። ግን በእንትን ደረጃ እንደዚህ ኢሜል ከሌላቸው ምናምን ከቲቸሮቹ ጋር ተነጋግራችሁ ራሳችሁ ኢሜል ፈጥራችሁ የትምህርት ቤቱ ማህተም ካለው በዋናነት እነሱ እንደ ሪፈረንስ የሚጠቀሙት የትምህርት ቤቱ ማህተም ነው። ወይ በጣም አሪፍ።
እኔም እዚህ ጋር ጨምሬ የምነግራችሁ ነገር በተቻላችሁ መጠን መምህራችሁ ጋር ትምህርት ቤቱ ዳይሬክተር ጋር ተቀራርባችሁ በመስራት ስትሮንግ የሆነ ኮኔክሽን ትምህርት ቤቱ ጋር ይኖራችሁ የሆነ ስቴጅ ላይ የአፕሊኬሽን ናምበሩ የአፕሊኬሽን ፑሉ እየቀነሰ እየተጣራ ከራውንድ እያለፈ በሄደ ቁጥር የሆነ ታይም ላይ ዲቴክት መደረጉ ስለማይቀር በተቻላችሁ መጠን የመምህራችሁ ኢንስቲቱሽናል ሜል ካለ ትምህርት ቤታችሁ በጣም ኮመን አይደለም ይሄ ነገር። ስፔሻሊ የግል ትምህርት ቤቶች ኮሚኒቲ ስኩል የምትማሩ ልጆች ካላችሁ ይህን ነገር ልትጠቀሙ ትችላላችሁ። የመንግስት ትምህርት ቤት ከሆነ ደግሞ ኢንስቲቱሽናል ኢሜል ከሌለም የቲቸሩን ፐርሰናል ኢሜል በመጠቀም ቲቸሩ ጋር የቲቸሩን ታስክ ለቲቸሩ በመተው ጀስት እናንተ በሀሳብ እና ስለ ኮመን አፕ ብዙ ኢንፎርሜሽን ስለማይኖራቸው ኢንፎርሜሽን ፕሮቫይድ በማድረግ ኢንቮልቭ እንድታደርጉ ነው የምመክራችሁ። ሌሎች ጥያቄ ያላችሁ ልጆች መቀጠል ትችላላችሁ። አይ ቲንክ አሁን 11 ሰዓት እያለ ነው። ከ5 ደቂቃ በኋላ ሚቲንጉ ኢንድ ያደርጋል። ጥያቄ ካላችሁ መቀጠል ትችላላችሁ። አይ ቲንክ ኮመንት ሴክሽን ላይ እንዴት ነው ኢሲያችን ሪቪው የምታደርጉት፣ እንዴት ነው ኮንታክት የምታደርግ የጠየቅሽን ሜላት ደረጀ ዩዘር ኔማችንን መጠቀም ትችላለሽ። ታች ላይ ያስቀምጥልሻለሁ። ንጉስ ሄልፕ ሴንተር ነው የሚለው ስፔስ የለውም። የመጀመሪያው ንጉስ የሚለው ኤንድ ካፒታል ናት። እንደተለመደው አትን ትጨምራላችሁ ማለት ነው። በዚህ በቴሌግራም አድራሻችን ኮንታክት ማድረግ ትችላላችሁ። ዌብሳይታችን ጋር የኛን ኮንታክት ማግኘት ትችላላችሁ። ሬጂስትሬሽናችሁንም ዌብሳይቱ ጋር ሃንድል ማድረግ ትችላላችሁ። ሴፓሬትሊ በቴሌግራም ዩዘር ኔም እኛ ጋይድ እናደርጋችኋለን። አብርሽ አሁንም ደግሞ ያላቋርጠው ነገር ስለ ኮርሱ ነግራቸዋል። ኮርሶች ምን እንደያዙ ኮርሶች ምን በውስጣቸው እንደያዙ ቶፒኮች ሃይላይት ሰጥቻችኋለሁ፣ ግን ብትጨምር ደስ ይለኛል። ሃይላይት አድርጌያችኋለሁ፣ ግን ሀሳብ ካለ ብትጨምር ደስ ይለኛል። ወይላ ኮርሶችን ለማዘጋጀት አይ ቲንክ ወደ 4 ወር ነው የፈጀብን አይደል? አዎ። ለስንት ጊዜ ፍሪ በነፃ የሰጠናቸው ነበር ኮርሶችን? አይ ቲንክ 1 ወር ከ15 ቀን ምናምን ነገር እንደዛ ነገር በነፃ የሰጠናቸው ነበር። አይ ቲንክ አንተ ከነገርካቸው ብዙም ጨምሮ ነገር የለም። ኮርሶቹ ኦልሞስት የ7 ሰዓት በላይ ኮርሶች ናቸው። ላይክ አሁን ኮርሱ አዘጋጀው ዩኒቨርሲቲ ፈተና አስቀምጬ ኢቭን አንዳንድ ቶፒኮች ጋር በጣም እየፈጠኩ ነው የሰራሁትና ኮርሶቹ ጋር እንዴት መምላት ትችላላችሁ፣ አክቲቪቲ ሊስት እንዴት መምላት ትችላላችሁ፣ ዩኒቨርሲቲ እንዴት መምረጥ ትችላላችሁ። አሁን ዩኒቨርሲቲ መምረጥ ተስካላ አብርሽ ዛኔ ስንሞክር 20 ዩኒቨርሲቲ ነበር የሞላው አይደል? ግማሹ አይቪ ሊግ ነበር። እሱ ነው እና ስትራቴጂክ የሆነ ዩኒቨርሲቲ ሴሌክሽን ዩኒቨርሲቲ ስመርጥ ምን ፖይንቶች ኮንሲደር ማድረግ አለባችሁ፣ ሜሪት ስኮላርሺፕ ምንድነው? አሁን አብዛኛው ተማሪ አፕላይ ሲያደርግ በኒድ ቤዝ ነው አብዛኛው አፕላይ የሚያደርግ። ነገር ግን ሜሪት የሚሰጡ ዩኒቨርሲቲዎች አሉ። ሜሪት ማለት ምንድነው? 60% ከቨር አድርገው ሞር ላይክ 70% ከቨር አድርገውላችሁ ሌላውን በሜሪት ስኮላርሺፕ የምታገኙበት መንገዶች፣ ፉል ስኮላርሺፕ እንዴት ማግኘት ትችላላችሁ፣ ላይክ አክቲቪቲስ እንዴት መምራት ይችላል። ከዛም አልፎ ፐርሰናሊቲ እንዴት መጻፍ ትችላላችሁ። ፐርሰናሊቲ ጽፎ ኮንሲደር ያደርጋል። ሁሉም ስቶሪ ለፐርሰናሊቲ አይሆንም እና ለፐርሰናሊቲ የሚሆን ስቶሪ እንዴት መምረጥ እንችላለን፣ ክራይቴሪያዎች ምንድናቸው። ከዛም አልፎ ደግሞ ወደ ፈርስት ድራፍት እንዴት እንቀይረው። ከዛ በፊት ቅድም ያልኳችሁ ቫልዩዎች አሉ አይደል? እናንተ ከናንተ የፈለጉት ቫልዩዎች እነሱ ምንድናቸው። ከዛም አልፎ ደግሞ እነዚህ ቫልዩዎችን እንዴት ወደ ኮሌጅ አፕሊኬት እንዴት ማድረግ እንችላለን። ከዛም አልፎ አይ ቲንክ ፐርሰናሊቲ ወደ 5 የ4 ሰዓት ወር 3 ሰዓት ኮርስ አለ። ከዛም አልፎ ኮመን ሰፕሊመንታሪ ሴዎች አለ። ዋይ አሲምባል ሲ አለ፣ ዋይ ሜጀር ሲ፣ ዳይቨርሲቲ ሲ፣ ኤክስትራ ካሪኩላር ሲ። እነዚህ ሰፕሊመንታሪ ሴዎችን በ20 ደቂቃ በ40 ደቂቃ በ30 ደቂቃ ሁሉ ከቨር ተደርገዋል። ላይክ ቤዚካሊ ኤቭሪቲንግ እኔ አፕላይ የማድረግበት ሰዓት ሰው በነገረ የሚለው ነገር ነው። ካረንትሊ በ500 ብር ያሉ ኮርሶች ሜቢ ፕሮሞ ኮድ ካገኛችሁ 10% ዲስካውንት አለው እና ሜቢ በዚህ አመት እናንተ አፕላይ ታደርጉ ከሆነ ኮርሶቹ በጣም ያግዛችኋል ብዬ አስባለሁ። አብርሽ ሀሳቤን ጨርሻለሁ። ቴንክ ዩ። አመሰግናለሁ። እዚህ ጋር በተያያዘ ዩኒቨርሲቲ ሴሌክሽን ጋር እኔም እዚህ ጋር አንድ ነገር ማነሳላችሁ። ቅድም ግማሹን አይቪ ሊግ ነበር እያልኳችሁ ነበርና እንደዚህ አይነት ሊስት አይዘጋጅም። እኔም ስህተት አልሰራም።
እና እኔም የሰራው ስህተት ስቲል አሁን ድረስ ሪግሬት ማድረግበት ነገር ነው። አይቪ ሊግ ፕላስ ሃርቫርድ ጀስት ዩኤስኤ ላይ ቶፕ የሚባሉት የሆኑ ዩኒቨርሲቲዎችን ነው ሴሌክት ያደረኩት። እኛ ጋር ዩኤስ ያለ ዩኒቨርሲቲ ማንኛውም ቶፕ ነው ኮምፔር ስናደርጋቸው ከሌላው ዓለም ጋር። ግን እዚህ ጋር ቶፕ ስላችሁ ባላቸው ፉል በመስጠት ደረጃ ባላቸው ፕሮፋይል በሪሰርች ሴንተራቸው ምናምን ነገር የዩኒቨርሲቲ ሜጀርመንቱ ብዙ ነው እና በዛ ሜጀርመንት በጣም ቶፕ የሆኑ ዩኒቨርሲቲዎችን ነበር ሴሌክት ያደረግነው እና በጣም ኮምፒቴቲቭ ናቸው አብዛኞቹ። ቅድም ነብዩም ሲላችሁ ነበር ከ4-3% በታች ናቸው። ሶ እነሱንም ከበር የሚያደርጉ ኮርሶች አሉ እዚህ ጋር። እንዲሁም ማግኘት ከነብዩም ሀሳብ ሼር እንዲያደርጋችሁ ዩኒቨርሲቲ ሴሌክሽን ጋር ምን አድቫይስ ታደርጋለህ? ነብዩ ይሰማል? አዎ ይሰማል። ወይልሽ ምንድን ነበር ያልከው? አልሰማሁም። ከዩኒቨርሲቲ ሴሌክሽን ጋር ምን አይነት አድቫይሶችን መስጠት ትፈልጋለህ? ጀስት ቅድም እኔ ስል እንደነበረው ጀስት ግማሹን ከሀይ ውስጥ ግማሹን አይቪ ሊግ እያደረኩ ነበር እና ሃርቫርድን እየጨመሩ ነበር። ጀስት እና ሃርቫርድን አታመልክቱ ሳይሆን ግን ሊስታችሁን ሴፍቲ ሪች ብላችሁ በደንብ ማኔጅ ማድረግ አለባችሁ፣ ማመጣጠን ባላንስ ማድረግ አለባችሁ እያልኳቸው ነበርና ሰው እዚህ ጋር ያንተ ሀሳብ ምን ይመስላል? ያ ኦኬ። የዩኒቨርሲቲ ሴሌክሽን አይ ቲንክ ብዙ ሰው የሚጠቀመው እንትን የሆነ ጀስት ላይክ ቶፕ ስኩሎቹን ብቻ አስገብቶ ከዛ በኋላ ከነሱ ጋር ሪጀክት ከተደረገ በኋላ ያን ጊዜ ወደ ሪግሬት ይሄዳል አብዛኛው ሰው። ላይክ የሆነ ወደ ታች ሴፍቲ ስኩሎችን ምናምን ለምን አላደረኩም እንደዚህ አይነት ባረግስ ምናምን ነገር ብሎ ሰው ብዙ ሰው ሪግሬት ያደርጋል። አይ ቲንክ አሁን ያልከው ቪዲዮ ጋር በደንብ እንደ ሂንት ያክል እናንተ እንትን ስታረጉ በዋናነት ዩኒቨርሲቲ ሴሌክት ስታረጉ ኮንሲደር ማድረግ ያለባችሁ ብዬ የማስበው አንደኛ ኤዳችሁን ቼክ ማድረግ አለባችሁ። ዩኒቨርሲቲው ኤድ ይሰጣል አይሰጥም የሚለውን ቼክ ታደርጋላችሁ አንደኛ። ከኤድ ቀጣይ ዩኒቨርሲቲው እናንተ የምትፈልጉትን ሜጀር ፕሮቫይድ ያደርጋል ኦር ናት የሚለውንም ኮንሲደር ይደረጋል ብዬ አስባለሁ። ከዛ በመቀጠል ግን በቃ እናንተ ደግሞ የሆነ እንደ ድሪም የሆነ ስኩል አላችሁ እዚህ ዩኒቨርሲቲ መግባት ፈልጋለሁ ብላችሁ ጀስት በእንትን ደረጃ የምታስቡት ዩኒቨርሲቲ ያለ እንደዚህ አይነቶቹን እንትን ብላችሁ ብቻ ኮሌጅ ሊስት አችሁን አመጣጥናችሁ ሁሉንም እንደዚህ 20ውን ኮመን አፕ የሚፈቅድላችሁ ሊሚት ድረስ እስክትሄዱ ድረስ ላይክ ሙሉውን አመጣጥናችሁ ሙሉት መሙላት ያስፈልጋል ብዬ አስባለሁ። ፎር ሞር ቼክ አውት ዘ ዌብሳይት። ወይል በጣም አሪፍ። እዚህ ጋር በተጨማሪ እንደ አንድ ቲፕ የምነግራችሁ ነገር ከኛ ከነበረን ኤክስፔሪየንስ ብዙዎቻችሁ እርግጠኛ ነኝ አትጠቀሙበትም። ኮመን ዳታ ሴት ይባላል። ዩኒቨርሲቲው ያለፈውን የፕሪቪየስ ይር አፕሊኬሽን ፑሉን በኒውሜሪክ ዳታ አስደግፎ ዲስፕሌይ ያደርጋል ኦፊሻል ዌብሳይታቸው ጋር እና ይህ ኮመን ዳታ ሴት በትንሹም ቢሆን ስለ አድሚሽን ክራይቴሪያቸው በተወሰነ መንገድ ሃይላይት ያደርጋሉ። ኤክስትራ ካሊኩላር ላይ፣ ፐርሶናሊቲ ላይ፣ ሳፕሊመንታል ላይ፣ ግሬድ ላይ ዩኒቨርሲቲው ምን አይነት አቋም አለው፣ የትኛውን ያስቀድማል የሚለውን ነገር እንዴት ነው ኮንሲደር የሚያደርገው የሚለውን እንዴት ነው ቫልዩ የሚሰጠው የሚለውን ነገር ከዊዝ ኒውሜሪክ ዳታ የትኛሽ ምን ያሉ ተማሪ በኤስኤቲ ወስዶ ቴስት ወስዶ ገባ፣ ከየትኛው ሪጅን መጣ፣ አብዛኛው ተማሪ የሚለውን ነገር በደንብ ሜንሽን ስለሚያደርግላችሁ እንደ ተጨማሪም የዩኒቨርሲቲዎችን ኮመን ዳታ ሴትም ቼክ ማድረግ አትርሱ እላለሁ። አይ ቲንክ ጥያቄያችሁን የጨረሳችሁ ይመስለኛል። ሶ አሁን 11 ሰዓት ከ13 ይላል። ከ2 ደቂቃ በኋላ ሚቲንጉ አውቶማቲካሊ ኢንድ ስለሚያደርግ በቀሩት ደቂቃዎች ጥያቄ ካላችሁ መቀጠል ትችላላችሁ። እናም ዛሬ ሼር የቴሌግራም ቻናሉ ጋር ሼር የምናደርጋችሁ ፕሮሞ ኮድ ይኖራል። ይህን ፕሮሞ ኮድ ተጠቅማችሁ ቡክ ማድረግ ትችላላችሁ ከነብዩ ጋር ያላችሁን። ይህ ፕሮሞ ኮድም 10% ዲስካውንት ይኖረዋል ማለት ነው። አብዱራህማን ኮንታክት ሴንተራችን ጋር ቼክ ማድረግ ትችላለህ። ዲቴል ለሆነ ኢንፎርሜሽን ንጉስ ሄልፕ ሴንተር የሚለው የኛ የቴሌግራም አድራሻችን ነው። በሱ ኮንታክት ማድረግ ትችላለህ።
ሶ የዛሬ ማታ ላይ የምንለቀውን ፕሮሞ ኮድ ተጠቅማችሁ ከነብዩ ጋር ያላችሁን የሜንቶርሺፕ ሴሽን ቡክ አድርጉ ዊዝ 10% ዲስካውንት። የምንለቀው ፕሮሞ ኮድ የሚያገለግለው ለ4 ሰዓታት ብቻ ነው። ከ4 ሰዓታት በኋላ ፕሮሞ ኮዱ ኤክስፓየር ያደርጋል፣ አያገለግልም። ሶ ባለው ሰዓት ከ1 ሰዓት ጀምሮ ፕሮሞ ኮዱ ይለቀቃል። ከ1 ሰዓት እስከ 4 ሰዓት ባለው ድረስ ቡክ አድርጉ፣ የዲስካውንቱ ተጠቃሚ ትሆናላችሁ። ለነበረን ሴሽን በጣም አመሰግናለሁ። አይ ቲንክ ከዛ በፊት በቴሌግራም ዩዘር ኔማችን ጋር 4 ሰዓት አያንስም የሚል ኮሜንት አይቻለሁ። ሶ አሳነሱባችሁ መሰለኝ። 4 ሰዓት ሚለውን 2 ጨምሩበትና 24 ሃወር በሚል ይስተካከል። ሶ በ24 ሰዓት ውስጥ ፕሮሞ ኮዱ ኤክስፓየር ያደርጋል። ሶ በ24 ሰዓት ውስጥ ፕሮሞ ኮዱን ተጠቅማችሁ ሪጂስተር ለምታደርጉ ልጆች የ10% ዲስካውንት ይኖራችኋል እና ሊዲያን ማመስገን አለባችሁ። ጥያቄ ያነሳችሁ ልጅ ማለት ነው፣ ከ4 ሰዓት ወደ 24 ሰዓት የተቀየረው። ሶ ዛሬ ለነበረን ሴሽን በጣም እናመሰግናለን። ቀጣይም እንደዚህ አይነት ተከታታይ ኮንሲኬቲቭ የሆኑ ከሌሎች ቲማችን ጋር ካሉ ሌሎች ዩኒቨርሲቲዎች ትምህርታቸውን አቴንድ የሚያደርጉ አድሚት ካደረጉ ልጆችም እንዲሁም አድሚት አድርገው አክሴፕታንስ አግኝተው ግን በአንዳንድ ፐርሰናል ኢሹዎችም ቪዛ ጋር በነበረም ችግር የቀሩ ልጆችንም እዚህ ጋር እያመጣ እናንተ ጋር ዳይሬክትሊ ኮንታክት እንድታደርጉ እናደርጋለን። ሶ ለነበረን ሴሽን በጣም እናመሰግናለን። ቀጣይ ሴሽንም እንገናኛለን። አብርሽ ጥያቄ አለ፣ ሶሪ ሜሴጅ ላይ ጥያቄ አለ። ሜቢ እስቲ ጥያቄ የሚለው ምንድነው? ፉል ጋይዳንስ ኮርስ ከስንት ጀምሮ ነው የሚለው? ሶ ኮርሶቹ 500 ብር ናቸው። ኮርሶቹ ወደ 17 ኮርሶች አሉ። ኮርሶቹ 500 ብር ነው የሚሸጡት። የተለያየ ደግሞ ስኮላርሺፕ ፓኬጆች አሉ። ስለ ፓኬጆቹ ዌብሳይቱ ጋር ገብታችሁ ቼክ ማድረግ ትችላላችሁ። ዌብሳይቱን ሊንክ አብርሽ ሜሴጅ ጋር አስቀምጥላችሁ። ስለ የተለያዩ ፕራይሲንጎች አሉ። ከነብዩ ጋር ዋን ሜንቶርሺፕ የሚፈልግ ከሆነ ደግሞ 4000 ብር ነው። አይ ቲንክ ሞር ዲቴል ዌብሳይቱ ጋር ፓኬጅ ሚል ሴክሽን አለ፣ ገብታችሁ ቼክ ማድረግ ትችላላችሁ። ኮርሶችን እኔ በጣም በከሙን ያደርጋችኋለሁ። የተወሰኑ ኮርሶች እንደማስቡ ኢንሳይት ይሰጣችኋል። እሺ ሶ አድሬስ ለጠየቃችሁኝ ልጆች እዚህ ጋር ያስቀመጥንላችሁ አድሬስ መጠቀም ትችላላችሁ። እኔን መጠቀም ትችላላችሁ። እዚህ ጋር የተቀመጡትን አድሬሶች እኛን ኮንታክት ማድረግ የምትፈልጉ ልጆች ሰው በድጋሚ አሁንም ዛሬ ለነበረን ሴሽን አመሰግናለሁ። ነብዩም በጣም አመሰግናለሁ። የመጨረሻ መልእክት ካለ ድሉ ልስጥህ። ቲንክ ነብዩ ኔትወርክ አስቸገረው መሰለኝ። ሶ ተጨማሪ የነብዩን ኢንሳይቶች የምትፈልጉ ልጆች እሱ ጋር ቡክ ማድረግ ትችላላችሁ። ሶ እናመሰግናለን። ዩዘር ኔማችን ሚቲንግ ተቀምጦላችኋል የሜሴጅ ቦክስ ውስጥ። ዌብሳይታችንም አለ እዚህ ጋር የምትመለከቱት ስክሪን ጋር የምትመለከቱትም ስልክ ቁጥር፣ የዌብሳይት አድሬስ፣ የቴሌግራም አድሬስ መጠቀም ትችላላችሁ። አመሰግናለሁ።